ክቡራትና ክቡራን፣ የሀዲያ ሕዝቦች ታሪክን ማወቅ ለብዙ ነገር ይጠቅማል። በመሆኑም ከዚህ በፊት ጀምረናቸው የነበሩትን ታሪኮች እስከ መጨረሻው ማጠናቀቅ እንድንችል ጥያቄዎች ስለቀረበልን ከክፍል 14 ጀምሮ ከዚህ እንደሚከተለው አቅርበናል። እንድትከታተሉትም እንጋብዛለን። ታሪክን የማወቅ ጥቅሞች ብዙ ሲሆኑ ጥቂቶቹን ለማስታወስ ያክል የሕዝብ አመለካከትን ማሳደግ፣ ታሪክ ለሁሉም እንዲዳረስ ማድረግ፣ ማንነትን ለመጠበቅ፣ የተዛቡ አመለካከቶችን ለማስተካከል፣ ጠንካራ የስሜት አንድነትን ለመጠበቅ፣ ዘመናዊው የማኅበራዊ ድረገጽ መድረክ ሁሉን ምቹ ማድረጉ፣ የባህል ኩራትና አንድነት ማምጣትና ቀጣይ ጥናቶችን የሚያበረታታ መሆኑ ነው። የሀዲያ ሕዝብ ታሪክና ባህል አለባቸው ኬሚሶና ሳሙኤል አንዳሞ ሐምሌ 2002 ዓ.ም። ተራኪ ዶክተር ስንታየው አስፋው። ክፍል 14 የሀዲያ ሴራ። የሀዲያ ሴራ ምንነት። ሴራ በሀዲያ ማህበረሰብ ውስጥ የሕዝቡን ባህላዊ፣ ኢኮኖሚያዊና ማኅበራዊ የግንኙነት ሂደትና ሁኔታ እንዲሁም መዋቅርና ሥርዓት የሚወስን ማኅበራዊ ሕግ ወይንም ደንብ ነው። የሀዲያ ሴራ በአባላቱ ላይ ማኅበራዊ አስገዳጅነት ያለው ሆኖ ተፈጻሚነቱን የሚከታተሉና የሚቆጣጠሩ ተቋማት በየደረጃው ያሉት ሥርዓት ነው። በሀዲያ ማኅበረሰብ ውስጥ ማንኛውም የሕይወት መስክ ከሴራ ሥርዓት ውጪ ሊሆን አይችልም። ፍቅርና ጋብቻ፣ ግጭትና ዕርቅ፣ ዝምድናና የቤተሰብ ግንኙነት፣ የሀብት ውርስና የንብረት ክፍፍል፣ ጓደኝነትና የኩያሞች ቀልድ፣ ሥራና የሥራ ማኅበራት፣ የመዝናኛ ድግስ፣ ጨዋታዎችና ስፖርት፣ አደንና የአካባቢ እንክብካቤ፣ ትምህርትና ሃይማኖት የመሳሰሉት በአጠቃላይ የሴራው አካላት ናቸው። እያንዳንዱ የሕይወት መስክ፣ እያንዳንዱ ክስተትና ሁኔታ በሴራ ሥርዓት የሚታይበት ደንብ፣ መዋቅርና ባለሥልጣን ያለው ነው። የሴራ ሥርዓት መሠረታዊ መርህ እያንዳንዱ ሀዲያ ወይም ሀዲይቾ የማኅበረሰቡን የሞራል ደረጃዎች ታሳቢ አድርጎ እንዲኖር የሚጠበቅ ሲሆን ኃላፊነት ከግለሰብ ይልቅ ለአጠቃላይ ማኅበረሰብ የሚሰጥ ሥርዓት ነው። በዚህ መሠረት ልማትንም ሆነ ጥፋትን የሀዲያ ሕዝብ በየደረጃው እንዲጋራ ስለሚጠብቅ ማኅበረሰቡ በበኩሉ ደግሞ እያንዳንዱን ሀዲያ የሀዲያን ሴራ የማስተማር ግዴታ አለበት። በሀዲያ ሴራ እያንዳንዱ ሀዲያ ለእውነት የቆመና ሐቀኛ እንዲሆን የሚጠብቅ ከመሆኑም በላይ ለሌሎች ተገቢውን ክብር መስጠትን ለወጣቱ ትውልድ ያስተምራል። ከምንም በላይ የሀዲያ ሴራ እውነት ቦታውን እንዳይስትና እንዳይጠፋ ማንኛውንም ዋጋ መክፈልን ያስተምራል። የሀዲያ ሴራ ለእኩልነትና ለሴራው ደንቦች የበላይነትን፣ ቅድሚያንና ትልቅ ቦታን የሚሰጥ ሥርዓት ነው። በመሆኑም ማንኛውም ሀዲያ በሴራ እኩል ይዳኛል። ምንም እንኳን ሴራ ከእያንዳንዱ ጉዳይ ጋር የሚያያይዛቸው ውሳኔዎች፣ ደንቦችና ቅጣቶች የዘመናትን ለውጥና አዲስ እድገትን መሠረት በማድረግ ማስተካከያዎች እየተደረጉባቸው ቢኖሩም የሴራ መገለጫ የሆኑት መሠረታዊ መርሆች ለምሳሌ ማኅበራዊና ባህላዊ የአስተዳደር መዋቅሮች፣ የሥራ የበላይነትና በሁሉም ሀዲያ ላይ ተፈጻሚነቱ፣ ማኅበራዊ ኃላፊነትን ማስቀደሙና የመሳሰሉት ግን ራሳቸውን አስጠብቀው እስካሁን ዘመን ድረስ ዘልቀዋል። በሀዲያ ሴራ ማንኛውም ውሳኔ በድምፅ ብልጫ ወይም በተለያዩ መዋቅር መሪዎች ብቸኛ ፍላጎት የመጨረሻውን ውሳኔ እንዲያገኙ አይደረግም። ምንም ከባድና ረጅም ጊዜ የሚፈጅ እንኳን ቢሆን በሀዲያ ሴራ ውሳኔዎች የሚተላለፉት በስምምነትና በመተማመን ነው። ይህ የሴራ አሰራር እውነት እንዲከበርና ዘላቂ ሰላም በማኅበረሰብ ውስጥ እንዲሰፍን ከፍተኛ አስተዋጽኦ ያበረክታል። እላይ የተጠቀሱት የሀዲያ ሴራ ባህሪያት ሥርዓቱ ለለውጥ ተገቢውን ምላሽ የመስጠት ብቃት ያለው መሆኑን ያመለክታሉ።
ምንም እንኳን መጠነኛ ልዩነቶችን ቢያንጸባርቅም የሀዲያ ሴራ በተመሳሳይ ዘመን ለሚከሰት ተመሳሳይ ጉዳይ ተመሳሳይ የሆነ ውሳኔና ምላሽ ሲሰጥ ቆይቷል። በቦታና በግለሰቦች ፍላጎት የተመሰረተ ሰፊ አሰራር ልዩነቶችና ዝብርቅርቆች እንዳይከሰቱ ዋነኛ መሳሪያ ተደርጎ የቀጠለው የሀዲያ ሴራ የውሳኔና የምላሽ አሰጣጥ ስርዓት ራሱ ነው። የሀዲያ ሴራ ሁሉንም ሀዲዮች እኩል አድርጎ የሚወሰድ ሲሆን ሰዎችን ወይም ሀዲዮችን በተሰማሩበት የሥራ መስክ ከሀዲያ ጌቾዎች ውስጥ አባል የሆኑበትን ቤተሰብ ወይም የሚኖሩበትን አካባቢ መሠረት ያደረገ ማንኛውንም ልዩነት አያስተናግድም። ነገር ግን እንደ አብዛኞቹ የኢትዮጵያ አካባቢዎች በሀዲያ ውስጥም ዝቅተኛ ቦታ የሚሰጣቸው የህብረተሰብ ክፍሎች አሉ። ከነዚህም መካከል ፉጋ እየተባሉ የሚጠሩና በሸክላ ሥራ የሚተዳደሩ ተጠቃሽ ናቸው። እነዚህ የማህበረሰብ አካላት በዘር ሐረግ አቆጣጠር የሀዲያ ሕዝብ አካል ያልሆኑ ከመሆናቸውም በተጨማሪ አመለካከቱም የአብዛኛው የኢትዮጵያ ሕዝብ አመለካከት ነጸብራቅ መሆኑን መረዳት ይቻላል። የሀዲያ ሴራ በመሰረቱ የሀዲያን የዘር ሐረግ የማይቆጥሩ ሰዎችን ከማንኛውም የኢትዮጵያ ብሔሮች ሀዲያ ወይም ሀዲይቾ አድርጎ በመቀበል የሴራ ስርዓት አካል አድርጎ በዘር ሐረግ ሀዲያ ከሆኑት ያለ አንዳች ልዩነት ሙሉ የሴራ አባል ተደርገው የሚወለዱበት አሰራር አለው። ይህ አሰራር በዋናነት የሚሰራው በማንኛውም ዘመን የተፈጠረውን የጋብቻ ግንኙነት በመቁጠር የጋብቻ ግንኙነት ውጤት የሆነውን ትውልድ በአጠቃላይ ለንዶሶ በማለት የሀዲያነትን ዕውቅና በመስጠትና የሀዲያን ባህላዊ ሥልጣን እንኳን እኩል ተጠቃሚ በማድረግ ነው። እላይ የተጠቀሰውን ባህሪ የያዘው የሀዲያ ሴራ ለአጠቃላይ አሰራር እንዲያመች ከቤተሰብ ጀምሮ እስከ አጠቃላይ የሀዲያ ሕዝብ ወይም ሚናደባ ድረስ የተዋቀሩ ማኅበራዊና ባህላዊ የአስተዳደር መዋቅሮች አሉት። እነዚህ መዋቅሮች የየራሳቸው የሥራ ድርሻ፣ መሪ እንዲሁም ከሌሎች መዋቅሮች ጋር የሚኖራቸው የሥራ ግንኙነት በሀዲያ ሴራ በግልጽ የተወሰነ ነው። የሀዲያ ሴራ ማኅበራዊና አስተዳደራዊ ተቋማት። የሀዲያ ብሔር በ5 ባህላዊ የአስተዳደር መዋቅሮች የተደራጀ ነው። እነርሱም ምኔ፣ ሞሎ፣ ሱሎ፣ ጊቾና ጌራ የተባሉ ናቸው። ሆኖም ግን የሀዲያ ማህበረሰብ ከሌሎች ማህበረሰቦች ጋር ያለው መስተጋብር እያደገ በመምጣቱና አንዳንድ ጊዜ አንድ ተመሳሳይ የቅርብ ቅድመ አያት በሚቆጥሩ ሀዲዮች መካከል ከሌላ የሀዲያ ቤተሰብ የሚመደቡ ሰዎች አብሮ መኖር ሲጀምሩ እንደዚህ አይነት ከደም ሐረግ ጋር የማይሄድ አብሮነትን ሲያስተናግድ የሚችል ሁኔታን ለመፍጠር ነፈራ የሚባል መዋቅር ፈጥረዋል። በመሆኑም ከነፈራ ውጪ ከላይ የተጠቀሱት የሀዲያ ሕዝብ ባህላዊ ተቋማት የደም ሐረግ ዝምድናና መሠረት በማድረግ የተዋቀሩ ናቸው። ምኔ፣ ሞሎ፣ ሱሎ፣ ጌቾና ጌራ እንደ ቅደም ተከተላቸው የሚቆጡት ቅድመ አያት እየራቀ የሚይዙት የአባላት ቁጥር እየጨመረ የሚሳተፉበትም ኃላፊነት እየከበደ የሚሄድ ነው። እላይ በተጠቀሰው ቅድመ ተከተል ውስጥ በአንዳንድ የሀዲያ አካባቢዎች ነፈራ ወይም በምኔና በሞሎ መካከል የሚገኝ መዋቅር ነው ተብሎ ሲታሰብ፣ በአንዳንዶቹ አመለካከት ከሞሎ ጋር ተመጣጣኝ የሆነ ሥራ የሚሠራና ተመጣጣኝ ሥልጣን ያለው መዋቅር ነው ተብሎ ይታሰባል። ስለዚህ የሀዲያን ባህላዊ የአስተዳደር መዋቅር በቅደም ተከተል ስናስቀምጥ ምኔ፣ ነፈራ፣ ሞሎ፣ ሱሎ፣ ጊቾ፣ ጌራ ማለት ይቻላል። በዚህ መሰረት ለምሳሌ ምኔ በጣም ጥቃቅን የማህበረሰብ ጉዳዮችን በኃላፊነት የሚከታተል ሲሆን አባላቱም አንድ አይነት የሚቆጠሩ ሁሉን ውስን ቤተሰቦች ይሆናሉ። ጌራን ብንወስድ አጠቃላይ የሀዲያን ሕዝብ የሚያቅፍ በጣም ትልቁና የመጨረሻው መዋቅር ነው። ከዚህ በመቀጠል በባህላዊ አስተዳደር ውስጥ ያሉትን ተቋማትና ሚናቸውን እንቃኛለን። ባህላዊ የአስተዳደር ተቋማትና ሚናቸው። ምኔ ወይም አበሮሳ። ምኔ ወይንም አበሮሳ በጣም ትንሹ የሀዲያ ባህላዊ የአስተዳደር መዋቅር ነው።
ይህ መዋቅር አንድ አያት የሚቆጠሩ ቤተሰቦችን እንደ አባላቱ ይይዛል። የዚህ መዋቅር መሪ ሆኖ የሚያገለግለው ታላቅ ወይም ከቤተሰብ በዕድሜ የሚበልጠው ነው። በተለያዩ ምክንያቶች ከቤተሰቡ በዕድሜ ታላቅ የሚሆን መሪ ቤተሰቡን ወይም ምኔን በአግባቡ መምራትና ማስተዳደር በማይችል ሁኔታ ውስጥ ሲሆን መሪ ሲሆን የሚገባው ታላቅ ስልጣኑን በዕድሜ ታናሽ ለሆኑት የቤተሰብ አባላት መርቆ ሊያስተላልፍ ይችላል። በመሪነት ችሎታ ላይ ሳንካ ከሚፈጥሩት ሁኔታዎች ውስጥ ዋና ዋናዎቹ ሕመም፣ አካል ጉዳተኝነትና በጣም የበዛ እርጅና ይጠቀሳሉ። የቤተሰቡን መሪ ሆኖ የሚያገለግለው ሰው ማዕረጉ ሚንዳና ይባላል። ምኔ በሀዲያ ባህላዊ አስተዳደር ውስጥ በኃላፊነት የሚወጣው ብዙም ክብደት በሌላቸውና ጥቂት የቤተሰብ አባላትን በሚያገናኙ ጉዳዮች ላይ ነው። ከዚህ በተጨማሪ ምኔ እንደ ተቋም በከባድ የማህበረሰብ ጉዳዮች በምስክርነት በማጣራት ወይም ከላይኞቹ መዋቅሮች የተላለፉትን ውሳኔዎችና መመሪያዎች በማስፈጸም ደረጃ ይሳተፋሉ። ምኔ ለሁለት የተለያዩ ምኔዎች አባል በሚሆኑ ግለሰቦች መካከል የሚፈጠሩ ጉዳዮችን የመመልከት ኃላፊነት አለው። ይህንን ኃላፊነት የሚወጣው የአንዱ ምኔ አባል ከሌላው ምኔ አባል ጋር ባለው ጉዳይ አንደኛው ለሌላኛው ጉዳይ እንዲታይ ሲያመለክት ነው። ምኔ በከባድ የሀዲያ ሕዝብ ጉዳዮች ከሚሳተፍባቸው አጋጣሚዎች ዋነኛው የነፍስ መጥፋትን ያስከተለ ወንጀል ተፈጽሞ ተጠርጣሪው ጉዳዩን ማመን ካልቻለ ወይም ካልቻለች የሚከሰት ነው። በዚህ ወቅት የምኔ አባላት ተጠርጣሪውን የመመርመር የማጣራትና እውነቱን የማውጣጣት ኃላፊነት ሲኖርባቸው በፍጹም ወደ ማሳመን መድረስ ካልቻሉና ጥርጣሬው መሰረተ ቢስ መሆኑን ካመኑ የምኔ አባላት የተጠርጣሪውን የቅርብ ቤተሰቦች በመወከል በጉዳዩ ላይ እጃቸው እንደሌለ በመሐላ ማረጋገጥ አለባቸው። ምኔ እንደ ሀዲያ ባህላዊ አስተዳደር መዋቅር በሕዝብ ውስጥ ተደጋግሞ የሚከሰቱትንና አነስተኛ ጥንካሬ ያላቸውን አለመግባባቶችንና ግጭቶችን የመፍታት ሚና በባለቤትነት ይጫወታል። በአጠቃላይ የምኔ ኃላፊነቶች ከሚባሉትና በምኔ ደረጃ ከሚፈቱት ግጭቶች መካከል የሚከተሉትን መጥቀስ ይቻላል። በባልና በሚስት መካከል የሚከሰት ግጭት፣ በጎረቤታሞች መካከል በጋራ ድንበር ምክንያት የሚከሰቱ ግጭቶች፣ በሀዲያ ሴራ ለማይገዙና ለማይታዘዙ የምኔ አባላት የምክር አገልግሎት መስጠትና የሀዲያ ሴራ ወደ ተከታዩ ትውልድ የሚተላለፍበትን መደበኛ ያልሆነና በተግባር የተደገፈ ስልጠና መስጠት፣ በላይኞቹ የሀዲያ ሴራ መዋቅሮች የተላለፉ ውሳኔዎችን ማስፈጸም። በሀዲያ ሕዝብ እምነት ማንኛውም ጉዳይ ከመሰረቱ ተጀምሮ መታየት አለበት ተብሎ ስለሚታመን ሁልጊዜ ምኔ በማንኛውም የሕዝቡ ጉዳዮች በተለይም ቀለል ባሉት ጊዜ የመጀመሪያ ደረጃ ጉዳይ የሚታይባቸው መዋቅር ሆኖ ያገለግላል። በመሆኑም ምኔ የሀዲያ ሕዝብ እምብርት ወይም ማዕከላዊ መዋቅር ነው ማለት ይቻላል። ሁለተኛው ነፈራ። የሀዲያ ሴራ ባህላዊና ማኅበራዊ የአደረጃጀት መዋቅር ውስጥ ነፈራ ከታች ወደ ላይ በሁለተኛ ደረጃ ሊቀመጥ ይችላል። ነገር ግን ይህ የነፈራ መዋቅር መገኛ እንደ አንዳንድ የሀዲያ ብሔር አባላት አመለካከት ከመወሎ ጋር በትይዩ ሊቀመጥ እንደሚችል ይገለጻል። የነፈራ መዋቅር በአንድ መንደር የሚኖሩ ሰዎች የዝምድና ግንኙነት ታሳቢ ሳያደርግ ሁሉንም በአንድነት አባል አድርጎ የሚያቅፍ ነው። በመሆኑም የነፈራ የአባልነት አደረጃጀት መሰረቱ በአንድ ኩታ ገጠም መልክዓ ምድራዊ አካባቢ ወይም መንደር አብሮ መኖር ብቻ ነው። ይህ ለየት ያለ የሴራ መዋቅር ሲፈጠር የቻለው የሀዲያ ሕዝብ በየመንደሩ ከሌሎች በዘር ሐረግ ሀዲያ ካልሆኑት ሕዝቦች ጋር ያለው መስተጋብር እየጨመረ ሲመጣና ሀዲያም ሆነው በአንድ መንደር
ይህ ለየት ያለ የሴራ መዋቅር ሊፈጠር የቻለው የሀዲያ ሕዝብ በየመንደሩ ከሌሎች በዘር አረግ ሀዲያ ካልሆኑት ሕዝቦች ጋር ያለው መስተጋብር እየጨመረ ሲመጣና ሀዲያም ሆነው በአንድ መንደር እየኖሩና አንዳንዴ ተመሳሳይ ደጃፍ እየተጋሩ ተመሳሳይ አያትና ቅድመ አያት መቁጠር የማይችሉ ሲሆኑ የዚህ አይነት ብዙነትን ወይም ዳይቨርሲቲ ለማቀፍ ነው። በመሆኑም ነፈራ የሀዲያ ሕዝብ በባህላዊና ማኅበራዊ የአስተዳደር ተቋሙ ብዙነትን በመዋቅር ደረጃ አክብሮ ሌሎቹን ለማቀፍና ለመሸከም ያለውን ፍላጎትና ተግባር አመልካች ነው። የነፈራ መዋቅርና በስሩ ያሉትን የመንደሩ ተቋማት ለምሳሌ ዕድርና ዕቁብ በማንኛውም ነገር የተመሰረተ አድሎ በነዋሪዎቹ መካከል የማያደርጉ ናቸው። በመሆኑም የነፈራ መዋቅር ለማንም አባሉ የእኩልነትን ስሜት እንዲያዳብር የሚያግዝ ከመሆኑም በላይ አንድ አባል የንብረቱና የቤቱ የመሬቱና የሙያው ባለቤት ስለመሆኑ ዋስትና የሚሰጥ ነው። በአባላት ተሳትፎ ደረጃም ሲለካ በማንኛውም የውሳኔ አሰጣጥ አባላቱ በንቃት የሚሳተፉበት ሲሆን አባላቱ የነፈራን ጥቅሞች ለምሳሌ የግጦሽ መሬት፣ ውሃ፣ የገበያ ስፍራና ሌሎቹንም እኩል ሲጋሩ በነፈራ ስም በሚቋቋሙት ተቋማት ለምሳሌ ዕድርና ዕቁብ እኩል ተሳታፊና ተጠቃሚ ይሆናሉ። ከዚህ በተጨማሪም የአንድ ነፈራ አባላት በአጠቃላይ የአካባቢውን ችግር በጋራ የመወጣትም ኃላፊነት አለባቸው። ነፈራ እንደ ሀዲያ ሕዝብ ባህላዊና ማኅበራዊ የአስተዳደር ተቋምነቱ ዝቅተኛ መጠን ያላቸውንና በአባላቱ መካከል የሚከሰቱ ግጭቶችን የመፍታት ኃላፊነት አለበት። ይህንን በማድረግም በአባላቱ መካከል ሰላምንና ተጣጥሞ መኖርን ያበረታታል። በዚህ የነፈራ ተቋም አማካኝነት ለምሳሌ በአባላቱ መካከል የሚከሰቱ የድንበር ግጭቶች፣ በግጦሽ መሬት ሰበብ የሚከሰቱ አለመግባባቶችና በዕድርና በዕቁብ ምክንያት የሚከሰቱ ልዩነቶችና ግጭቶች እንዲሁም የተበደሩትን ገንዘብ ወይም የተዋሱትን ዕቃ ወይም ንብረት በአግባቡ ካለመክፈል ወይም ካለመመለስ ጋር የተያያዙ ግጭቶችና አለመግባባቶች ይታያሉ፣ መፍትሄ የሚሰጥባቸዋል። እላይ ከተጠቀሱት ኃላፊነቶች በተጨማሪ ነፈራ ከሌሎች የላይኛው መዋቅሮች የተላለፉ ውሳኔዎችን እንዲያስፈጽም ሲጠየቅ ይተገበራል። በአጠቃላይ የነፈራ መዋቅር መሠረታዊ ኃላፊነት በአባላቱ መካከል ማኅበራዊ መረዳዳትና መግባባትን ማበረታታትና መከታተል ይሆናል። የነፈራ መሪ ማዕረግ ነፋል ዳና በመባል ይጠራል። ነፋል ዳና በነፈራ ወንድ ጎልማሳ አባላት ጉባኤ ይመረጣል። አንድን ግለሰብ ነፋል ዳና አድርጎ ለመምረጥ ታሳቢ ከሚደረጉ መስፈርቶች ውስጥ ዋና ዋናዎቹ የግለሰቡ የብስለትና የእውቀት ደረጃና የአካባቢውን ማኅበረሰብ የመምራትና የማስተባበር ብቃት ናቸው። በመሆኑም ከላይ በተጠቀሱት መሠረታዊ መስፈርቶች ልቆ የተገኘ ማንኛውም የነፈራ አባል ነፋል ዳና መሆን የሚችል ሲሆን ማዕረጉና ሥልጣኑ ከደም አረግና ከዕድሜ ጋር ያልተያያዙ ናቸው። እንዲሁም አንድ ነፋል ዳና ተደርጎ የተሾመ ግለሰብ አባላቱ ተገቢ ነው ብለው በሚያምኑበት በማንኛውም ምክንያት ኃላፊነቱን በአግባቡ መወጣት ካቃተው የአባላቱ ጉባኤ ግለሰቡን ከስልጣኑ ያነሳዋል። ስለዚህ የነፋል ዳና ስልጣን የሚቆየው አባላቱ በመሪው ላይ እምነት እስካላቸው ጊዜ ድረስ ብቻ ነው። ነፈራ በአባላቱ የሰርግ ሥነ ሥርዓት በለቅሶና በሐዘን ወቅት ከፍተኛ ተሳትፎ ያለው ሆኖ ማንኛውንም አስተዋጽኦ በማበርከት ከባለ ጉዳዩ አባል ጎን መሆኑን ያስመሰክራል። በሰርግ ሥነ ሥርዓት ለምሳሌ ከእንጨት ፈለጣ ጀምሮ እስከ ማስተናገድ ድረስ ያለውን የጉልበት ሥራ የነፈራ አባላት ይሠራሉ። በለቅሶም ወቅት ማንኛውም የጉልበት ሥራ ከመስራት በተጨማሪ በዕድር አማካኝነት ስለ ለቅሶ አስፈላጊ የሆኑ የመገልገያ ዕቃዎችን ያቀርባሉ። የማጽናናት ኃላፊነትንም ይወጣሉ። ሞሎ በሀዲያ ባህላዊና ማኅበራዊ አስተዳደር መዋቅር መሠረት ከአንድ በላይ ምኔዎች የሚመሰርቱት ተቋም ነው።
የተለያዩ ምኔዎች ተመሳሳይ ቅድመ አያት የሚቆጥሩ ሲሆን አንድ ላይ በመሰባሰብ አንድ ሞሎን ይመሰርታሉ። በመሆኑም የአንድ ሞሎ መሰረታዊ አባላት ተብለው የሚታሰቡት ሞሎን የመሰረቱትና ከአንድ በላይ የሆኑ ምኔዎች ይሆናሉ። በሀዲያ ማህበረሰብ ውስጥ በጣም እንደተለመደው እጅግ አብዛኛው የአንድ ሞሎ አባልነትን የሚጋሩ ግለሰቦች በአንድ ኩታ ገጠም በሆነ መልክዓ ምድራዊ አካባቢ ሰፍረው ይኖራሉ። ሞሎ በሀዲያ ባህል መሰረት በሞልዳና የሚመራ ተቋም ሲሆን በምንም ምክንያት ይህ ስልጣን የሞሎ አባል ላልሆነ ግለሰብ አይሰጥም። አንድን ግለሰብ ሞልዳና አድርጎ ለመምረጥ መሰረታዊ መስፈርት ተደርጎ የሚወሰደው የግለሰቡ የመምራት ብቃትና ችሎታው ነው። ይህንን የመምረጥ ብቃትና ችሎታን አመልካች ናቸው ተብሎ ከሚታሰቡት ዝርዝር መለኪያዎች መካከል የሚከተለው ይገኙበታል። ግለሰቡ የማህበረሰቡን የተለያዩ ጉዳዮች ከተለያዩ ጎኖችና አቅጣጫዎች የመረዳት ብቃትና የተረዳውን ነገር በተገቢው መንገድ የመግለጽና የማስረዳት ችሎታ፣ በአንድ ሞሎ አባላት መካከልና ራሱ አጠቃላይ ሞሎ ከሌሎች የሀዲያና የአካባቢ ሕዝቦች ጋር ያለውን የደም ዝምድናና የጋብቻ ትስስር ጠንቅቆ የማወቅ ብቃት፣ በሀዲያ ሴራና በአፈጻጸሙ ላይ ያለው ጠንካራ ዕውቀት። ለምሳሌ በሀዲያ ሴራ ውስጥ ታዋቂ ከሆኑ የአፈጻጸም ጉዳዮች ግለሰቡ የማህበረሰቡን የተለያዩ ጉዳዮች ከተለያዩ ጎኖችና አቅጣጫዎች የመረዳት ብቃትና የተረዳውን ነገር በተገቢው መንገድ የመግለጽና የማስረዳት ችሎታ፣ በአንድ ሞሎ አባላት መካከልና ራሱ አጠቃላይ ሞሎ ከሌሎች የሀዲያና የአካባቢ ሕዝቦች ጋር ያለውን የደም ዝምድናና የጋብቻ ትስስር ጠንቅቆ የማወቅ ብቃት፣ ከሀዲያ ሴራና በአፈጻጸሙ ላይ ያለው ጠንካራ ዕውቀት። ለምሳሌ በሀዲያ ሴራ ውስጥ ታዋቂ ከሆኑ የአፈጻጸም ጉዳዮች ውስጥ አንጎሆ፣ ዊሮቾ፣ ጎራ እና በመሳሰሉት ላይ ያለውን ዕውቀት ይመለከታል። ግጭቶችን በሰላማዊ መንገድ የመፍታት ችሎታ። የሞሎ ትልቁ ተግባር ተደርጎ የሚወሰደው በምኔና በነፈራ ደረጃ ውሳኔ ተሰጥቶባቸው በውሳኔው ቅሬታ ያለው ወገን የሚያቀርበውን የይግባኝ ጉዳዮች መመልከትና በታችኞቹ እርከኖች ሚኔና ነፈራ መፍትሄ ማግኘት ያልቻሉ ጉዳዮችን መዳኘት ነው። ሞሎ በራሱ ውስጥ ባሉት በሁለት ምኔዎች መካከል የሚከሰቱ ማንኛውንም ጉዳዮች በቀጥታ የመመልከት ስልጣን አለው። ምንም እንኳን ሞሎ በርካታ የግጭት አይነቶችን መዳኘት ቢችልም ሞትን ያስከተለ ግጭት ከሆነ ግን የመጨረሻ ውሳኔ አይሰጥም። የሞትን ጉዳይ ውሳኔ ከመስጠት ውጪ የመዳኘት ስልጣኑን ጨምሮ ሞሎ የሚከተሉት ስልጣኖች አሉት። የቤት ቃጠሎን ያስከተለ ግጭትን መፍታት፣ ለእያንዳንዱ ምኔ የሞት ካሳ ቅጣትን ለመክፈል የሚደርሰውን ድርሻ አንጎ ማከፋፈል፣ ለአንዳንዱ ምኔ የሹመት ሥነ ሥርዓትን ለማክበር የሚያስፈልገውን ወጪ ማከፋፈልና የመሳሰሉ ከባድ ኃላፊነቶችን መወጣት። ሞሎ አባላቱ በሆነው ምኔዎች መካከል የሚታየውን ፉክክርና ጠንካራ ምኔ በደካማው ላይ ሊያሳድር የሚችለውን ተጽዕኖ ይከላከላል። በዚህም ተግባሩ ሞሎ በሁሉም ምኔዎች መካከል የእኩልነትንና የመከባበር ስሜት እንዲሰፍን ያደርጋል። ሱሎ በሀዲያ ማኅበራዊና ባህላዊ አስተዳደር መዋቅር ውስጥ ከሞሎ ቀጥሎ የሚገኝ ሲሆን አንድ ሩቅ ቅድመ አያትን በጋራ የሚቆጥሩ በርካታ ሞሎዎችን በአንድ ላይ አቅፎ የሚይዝ መዋቅር ነው። በመሆኑም ዋነኞቹ የሱሎ አባላት ተብለው የሚወሰዱት ሞሎዎች ናቸው። የሉሎ መሪ ልክ እንደ ሞሎ የራሱ አባል ከሆኑ ሎሎዎች መካከል የሚመረጥ ሲሆን የመሪውን ማዕረግ ዳና፣ ወሻባ፣ ዳዮቾ፣ አሰልቾ ወይም መጋባ ሊሆን ይችላል። አንድን ግለሰብ የሱሎ መሪ አድርጎ ለመምረጥ የሚታዩ መለኪያዎች ከሞሎ መሪ ከሚጠበቁት ጋር ተመሳሳይነት አላቸው። የሴራ ዕውቀትና ግጭቶችን በሰላማዊ መንገድ የመፍታት ችሎታ በዋናነት ከሱሎ መሪ ሱልዳና የሚጠበቁ ችሎታዎች ናቸው። ሉሎ
አባላቱ በሆኑ ሞሎች መካከል የሚከሰቱትን ግጭቶችንና አለመግባባቶችን የመፍታት ስልጣን አለው። ከዚህ በተጨማሪ ከሞኖ መዋቅር አልፈው የሚመጡ ማንኛውንም የይግባኝ ጉዳዮችን የማየትና ውሳኔ የመስጠት ስልጣን አለው። የሱሎ መዋቅር የነፍስ መጥፋት ወንጀልን ወይም የነፍስ ማጥፋትን ያስከተለ ግጭት የማየት የመመርመርና ውሳኔ የመስጠት ስልጣን ያለው መዋቅር ነው። ነገር ግን ይህንን ስልጣን መጠቀም የሚችለው ጉዳዩ የተፈጸመው የራሱ አባላት በሆኑ ሞሎች መካከል ከሆነ ብቻ ነው። ሱሎ እንደ አንድ የሀዲያ ማህበራዊና ባህላዊ የአስተዳደር ተቋም በሀዲያ ውስጥ የዝምድና ጋብቻ የመከላከል ኃላፊነት አለበት። በሀዲያ ባህል መሰረት በሱሎ አባላት መካከል ጋብቻ መፈጸም ፈጽሞ የተከለከለ ነው። ከዚህም በተጨማሪም በአባትም ሆነ በእናት ወገን እስከ 7 አባት በሚጋሩ ግለሰቦችና ጋብቻ የሚከለከል መሐላ ወይም አድሮ በፈጸሙ ቤተሰቦች መካከል ጋብቻ እንዳይፈጸም ጥብቅ የሆነ ቁጥጥር በማድረግ ይከላከላል። ጊቾ በሀዲያ ማህበራዊና ባህላዊ የአስተዳደር መዋቅር ተመሳሳይ የሩቅ ቅድመ አያትን በጋራ የሚቆጥሩና ከአንድ በላይ የሆኑ ሱሎዎች የሚመሰርቱት ተቋም ነው። በመሆኑም ጊቾ አባላቱ አድጎ የሚያቅፋቸው የተለያዩ ሱሎዎችን ነው። በሀዲያ ባህል መሰረት የጌቾ መሪ በተለያዩ የሀዲያ አካባቢዎች የተለያዩ ማዕረጎችን ይይዛል። ከእነዚህም ማዕረጎች ውስጥ አንጃንጆ፣ አባገዳ፣ ዳና፣ ገራዳ ዋና ዋናዎቹ ናቸው። በአፈ ታሪክ አዋቂ የሀዲያ አዛውንት እምነት ገራዳ የሚለው ማዕረግ ለመሪ የሚሰጠው ከጌቾ መዋቅር ጀምሮ ነው። አንድ ግለሰብ የጌቾ መሪ ሆኖ ከላይ ከተጠቀሱት ማዕረጎች አንዱን ለመያዝ የሀዲያ ባህል ካስቀመጣቸው መሠረታዊ መስፈርቶች ውስጥ ዋና ዋናዎቹ የሚከተሉት ናቸው። አንደኛ፣ በማህበረሰብ ውስጥ የሚከሰቱትን የተለያዩ ጉዳዮች በጥንቃቄ የመመርመር የመተንተንና የመረዳት ጥበብ ያለው፣ ከመርመራው ትንተናና የመረዳት ጥበብ በመነሳት ወደፊት የሚከተለውን ሁኔታ የመተንበይ ወይም የማሳየት ችሎታ ያለው፣ በቂ ሀብትና ንብረት፣ ሰፊ ደጃፍና ቆንጆ ቤቶች ያሉት ሆኖ ብዙ እንግዳና ባለጉዳይ የማስተናገድ አቅም ያለው፣ ትንቢትን ወይም ሂራጋ የመረዳትና የመፍታት ብቃት ያለው። ጊቾ እንደ ሀዲያ ሕዝብ በማኅበራዊና ባህላዊ የአስተዳደር መዋቅር አንድ በግለሰብ አማካኝነት በቀጥታ የሚቀርብለትን ማንኛውንም ጉዳይ ተቀብሎ ለማስተናገድ ይቸገራል። ለዚህ ሁኔታ መሠረታዊ ምክንያት ተደርጎ የሚወሰደው የጊቾ ግለሰብ አባላት እጅግ ብዙ ከመሆናቸው የተነሳ እድሉ ቢሰጥ የሚቀርብለት ጉዳይ ብዛት መዋቅሩን የማያሰራ ሲሆን ስለሚችል ነው። ከዚህም በተጨማሪ ሌሎች ከጊቾ በታች ያሉት መዋቅሮች ዕለት ዕለት በማኅበረሰቡ ውስጥ የሚከሰቱትን የተለያዩ ጉዳዮችን እንዲያዩና በተቻለ መጠን እንዲፈቱ ምቹ ሁኔታን በመፍጠር ታችኞቹን መዋቅሮች ለማጠናከርና የሥልጣን ክፍፍሉን እስከ እያንዳንዱ መንደር ድረስ በፍትሐዊነት ለመከፋፈልም ተብሎ ነው። በመሆኑም የግለሰብ ጉዳዮች በጊቾ ደረጃ ተቀባይነት አግኝቶ ሊታይና ሊፈታ የሚችለው ጉዳዩ ከሱሎ በይግባኝ ሀጎ ፈቃድ የመጣ ከሆነ ብቻ ነው። የጊቾ መሠረታዊ ኃላፊነት ተብሎ የሚወሰደው በሁለት ሱሎዎች መካከል የሚከሰቱ ጉዳዮችንና ግጭቶችን የመመርመርና መፍታት ነው። ከዚህ በተጨማሪም ጊቾ የነፍስ መጥፋትን ያስከተለ የወንጀል ጉዳይን የመመርመርና የመጨረሻ ውሳኔ የመስጠት ኃላፊነት አለበት። የነፍስ መጥፋትን ያስከተለ ወንጀል ጊቾ ተቀብሎ የሚመረምርበት ምክንያት ምንም እንኳን ወንጀል ፈጻሚው አንድ ግለሰብ ወይም ግለሰቦች ቢሆኑም እንደ ነፍስ ማጥፋት ያሉ የወንጀል ጉዳዮች በአጠቃላይ ሕዝብ ኃላፊነቶች ተደርገው ስለሚታሰቡ ነው። በሀዲያ ሴራ አንድ ግለሰብ የፈጸመው ጉዳይ ተጣርቶ ቅጣት ሲወሰንበት ቅጣቱን ተቀብሎ የማስፈጸምና ከስህተቱ የማይስተካከል ሲሆን ግለሰቡ ከማንኛውም ማኅበራዊና ባህላዊ ተሳትፎች እንዲገለልና ማኅበራዊና ባህላዊ ተቋማትን እንዳይገለገል ገደብ ሊጣልበት ይችላል። ይህም ገደብ ያይማ በመባል ይታወቃል።
ይህ አይነት ግለሰብ በጊዜ ሂደት ስህተቱን አምኖ ይቅርታ ሲጠይቅና ቅጣቱን ሲፈጽም ለግለሰቡ ይቅርታ በመስጠት ከማህበረሰቡ እንዲቀላቀል ፈቃድ የሚሰጠው ጊቾ ነው። ጊቾ ከላይ ከተጠቀሱት ኃላፊነቶች በተጨማሪ ለራሱ አባላት የሚያገለግሉ የተለያዩ ማህበራዊ፣ ኢኮኖሚያዊ፣ ባህላዊና ፖለቲካዊ ፖሊሲዎችንና አቅጣጫዎችን ማስተዋወቅ፣ በአባላቱ ላይ በማንኛውም የውጭ ኃይሎች የሚደርሰውን ተጽዕኖ የመከላከልና አስፈላጊ ሆኖ ሲገኝ ከመንግሥት ጋር አብሮ በመስራት ችግሮችን የመፍታት የአንድ ጊቾ አባል የሆኑና በተለያዩ አካባቢዎች ተበታትነው የሚኖሩት ግለሰቦችንና ቡድኖች ማፈላለግና ማስተዋወቅ በዋናነት ይጠቀሳሉ። በአጠቃላይ ጊቾ በጣም ከባድ በሆኑ የሕዝቡ ጉዳዮች የሚሳተፍና ውሳኔ የሚያስተላልፍ መዋቅር ነው። ጊራ የሀዲያ ማኅበራዊና ባህላዊ አስተዳደር መዋቅር አጠቃላይ የሀዲያን ሕዝብ ሚናደባ የሚያክፍና የመጨረሻው ትልቁ መዋቅር ነው። ምንም እንኳን እንደ አብዛኞቹ የሀዲያ አዛውንት ይህ መዋቅር በየዕለቱ የሚሰራና የራሱ የሆነ ቋሚ መሪ ያለው ባይሆንም የአጠቃላይ የሀዲያን ሕዝብ በሚመለከቱ ጉዳዮች ለምሳሌ ጦርነት፣ የግብር መብዛት፣ ድርቅና ረሃብ በአንድነት ሕዝቡን የሚመሩ ግለሰቦች የተለያዩ ማዕረጎች ይዛሉ። እነዚህ የጊራ መሪዎች ከሚይዟቸው ማዕረጎች መካከል እማማ፣ አድላ እና ገራዳ በዋነኛነት ይጠቀሳሉ። ለጊራ መዋቅር ከላይ የተጠቀሱትን ማዕረጎች የሚይዝ ከጊቾ መሪዎች መካከል ድሮም ከማዕረጎቹ አንዱ ከተሰጣቸው ግለሰቦች እንደ ወቅቱ ሁኔታ የጊራንን መሪነት እንዲይዝ የሚደረግ ይመስላል። በአጠቃላይ የሌራ መዋቅር ከላይ ወደ ታች እንደሚከተለው በቻርት መልክ ማስቀመጥ ይቻላል። ከታች ስንመለከት ምኔ፣ በመሃል ነፈራ፣ ሞሎ፣ ሱሎ፣ ጊቾ፣ የመጨረሻው ጌራ። ግጭትና የግጭት አፈታት በሀዲያ ሴራ። የግጭት ምንነት፣ አይነቶችና ደረጃዎች። በሀዲያ ሴራ ግጭት ሁለትና ከዚያ በላይ በሆኑ ግለሰቦች መካከል ለምሳሌ በቤተሰብ አባላት፣ በባልና በሚስት፣ በጎረቤታሞች፣ ሁለትና ከዚያም በላይ በሆኑ ምኔዎች፣ በሞሎች ወዘተ መካከል የሚከሰት አለመግባባት ነው። የአለመግባባቱ መሠረታዊ መነሻ የሚሆኑ የፍላጎት፣ የአመለካከትና የምርጫ ልዩነቶች ሲሆኑ ይችላሉ። የግጭት አይነቶችና ደረጃዎች በተሳታፊ አባላት መጠንና አይነት፣ በግጭቱ ወቅት ጥቅም ላይ በዋሉት መሳሪያዎች አይነትና ብዛትና ግጭቱ ባስከተለው ጉዳትና ጥፋት አይነትና መጠን ይከፋፈላል። በሀዲያ ሴራ ግጭቶች በ5 ዋና ዋና ደረጃዎች ይከፋፈላሉ። የመጀመሪያው ትንሹ የግጭት አይነት ቱኮሮ ተብሎ ይጠራል። ይህ የግጭት ደረጃ በጣም ቀዝቃዛ የሆነና ስርዓት ባለው ሁኔታ ግጭት ውስጥ የገቡ ቡድኖች ወይም ግለሰቦች አለመግባባታቸውን የሚገልጹበት ነው። በሌላ አነጋገር በዚህ የግጭት ደረጃ የተጋጩት የስሜታዊነት ደረጃ ዝቅተኛ ነው። በግጭቱ መሰዳደብና መናቆር ዱመንቾ ወይንም ገሚያንቾ በዋነኛነት እንደ መሳሪያ ያገለግላሉ። ፈጮ ሁለተኛ ደረጃ ግጭት ሲሆን በዚህ ደረጃ ተጋጪ ቡድኖች ስሜታዊነት በተሞላበትና ስርዓት በሌለው ሁኔታ የቃላት ግጭት ውስጥ ይገባሉ። ምንም እንኳን የአካል ግጭትን ባያስከትልም ጥንቃቄና የቅርብ ክትትል ካልታከለበት ወደ ከፍተኛ ደረጃ የአካል ግጭት ሊያመራ የሚችል የግጭት ደረጃ ነው። በፈጮ ዋነኛ የግጭቱ መሳሪያ ስድብና ዘለፋ ነው። እነዚህ ከላይ የተገለጹት ሁለቱ ደረጃዎች በግጭት ወቅት ስራ ላይ የሚውለውን መሰረታዊ መሳሪያ ማለትም መሰዳደብና መዘላለፍን ከግምት ውስጥ በማስገባት የሀዲያ ሴራ የቃላት ግጭት ሱም
ጀናንቾ ወይም አፍ ጠለፋ ብሎ ይጠራቸዋል። በሀዲያ ሴራ መሠረት ሦስተኛ ደረጃ የሚይዘው ግጭት ጉርጎያቶ ተብሎ ይጠራል። የጉርጎያቶ ደረጃ ያለው ግጭት በግለሰቦችም ሆነ በቡድኖች መካከል ሲከሰት ከቃላት ግጭት አልፎ መጠነኛ ጉዳት የሚያስከትልና አነስተኛ ውጤት የሚያመጡ መሳሪያዎችን ያካተተ አካላዊ ግጭትን ያቀፈ ነው። ጉርጎያቶ በተለይም በትልቅ ቡድኖች መካከል በሚከሰትበት ጊዜ አካላዊ ግጭቱ ረጅም ሰዓት ሳይቆይና ብዙ የንብረትና የአካል ጉዳት ሳያስከትል በፊት በቁጥጥር ስር ይውላል። ተንበክሳ ወይም ደንበቃ አራተኛው ከፍተኛው የግጭት ደረጃ ነው። ይህንን ደረጃ የደረሰ ግጭት ሁል ጊዜ ሊከሰት የሚችለው በሁለትና ከዚያ በላይ በሆኑ ትልልቅ ቡድኖች መካከል ሲሆን ማንኛውም የተጋጩ ቡድኖች አባል የሆነ ግለሰብ የቡድኑን ጥቅምና ፍላጎት ለማስከበር በግጭቱ ይሳተፋል። በመሆኑም የግጭቱ ተሳታፊ ለመሆን የቡድኑ ለምሳሌ የሱሎ ወይም ሞሎ አባልነት ብቻውን እንደ መስፈርት ሊያገለግል ይችላል። ተንበክሳ ወይም ደንበቃ ሲከሰት በግጭት ውስጥ ያሉ ቡድኖች ተቃራኒያቸውን ለማጥቃት ያላቸው ማንኛውንም ከፍተኛ አቅምና መሳሪያ ይጠቀማሉ። በመሆኑም ይህን ደረጃ የደረሰ ግጭት የሚያስከትለው የንብረት ውድመትና የሕይወት መጥፋት ከፍተኛ ሆኖ የተሳታፊዎችም ቁጥር በጣም ብዙ ይሆናል። የመጨረሻውና እጅግ ከፍተኛው የግጭት ደረጃ ሆራ ይባላል። በሀዲያ ሴራ ኦራ አጠቃላይ ጦርነት ማለት ነው። ይህ ግጭት በዋናነት የሀዲያ ብሔር ከሌሎች ሕዝቦችና ኃይሎች ጋር ግጭት ውስጥ ሲገባ የሚከሰት ነው። እንደ ማንኛውም ጦርነት ዝግጅት ድርጅት የአመራርና ታክቲክ የታከለበት ግጭት ሆኖ ጉዳቱና የተሳታፊዎች ብዛት ከፍተኛ ነው። በሀዲያ ሴራ መሠረት ጎርጎያቶ፣ ተንበስካ፣ ደንበቃና ሆራ በአንድ ላይ አካላዊ የግጭት ደረጃዎች ሃንኮ፣ ጀናንቾ ተብለው ይጠራሉ። የሀዲያ ሴራ ግጭቶችን በሁለት የተለያዩ አይነቶች ይመድባቸዋል። እነርሱም ሀዲያ እርስ በርስ የሚያደርጋቸው ኢንተር ኤትኒክ ግጭቶችና የሀዲያ ሕዝብ ከሌሎች ሀዲያ ካልሆኑት ሕዝቦችና ኃይሎች ኢንተር ኤትኒክ የሚያደርጋቸው ግጭቶች ናቸው። በዘመናዊው ዘመን ወይም በሞደርን ኢራ እንኳን የሀዲያ ብሔር በተለያዩ ምክንያቶች የተለያየ መጠን ያላቸውን ግጭቶች ሀዲያ ካልሆኑ አጎራባች ሕዝቦችና ኃይሎች ጋር አድርጓል። ከእነዚህም ውስጥ በምሳሌነት ሊጠቀሱ የሚችሉ ግጭቶችን ከወላይታ፣ ከከምባታ፣ ከስልጤ፣ ከጉራጌና ከአማራ ነፍጠኛ ሰፋሪዎች ጋር አድርጓል። እነዚህ ከላይ የተጠቀሱት ሁለቱም የግጭት አይነቶች የየራሳቸው መለያ ባህሪ አላቸው። ከነዚህ መለያ ባህሪዎች ዋነኛ ተብለው የሚጠቀሰው ግጭቶቹ የሚያስከትሉት የጉዳት መጠን፣ በግጭት ወቅት ጥቅም ላይ ሊውሉ የሚችሉ መሳሪያዎች፣ የግጭቱ አፈታት ሁኔታና ግጭቱን የሚፈቱ አካላት ናቸው። በአብዛኛው ሀዲያ ውስጥ የሚደረጉ የእርስ በርስ ግጭቶች የሚያስከትሉት የጉዳት መጠን አነስተኛ ሲሆን በግጭት ወቅትም ጥቅም ላይ የሚውሉት መሳሪያዎች ቀላልና የሰውነት አካልን ወግተው የማይገቡ ይሆናሉ። የዚህ አይነቱ ግጭት በቀላሉ መፍታት የሚቻል ሲሆን በግጭቱ አፈታትም በየደረጃው ያሉ የሀዲያ ሴራ አባላት፣ የአስተዳደር ተቋማት ያለ ሶስተኛ። በአብዛኛው ሀዲያ ውስጥ የሚደረጉት የእርስ በርስ ግጭቶች የሚያስከትሉት የጉዳት መጠን አነስተኛ ሲሆን በግጭት ወቅትም ጥቅም ላይ የሚውሉት መሳሪያዎች ቀላልና የሰውነት አካልን ወግተው የማይገቡ ይሆናሉ። የዚህ አይነቱ ግጭት በቀላሉ መፍታት የሚቻል ሲሆን በግጭቱ አፈታትም በየደረጃው ያሉ የሀዲያ ሴራ አባላት፣ የአስተዳደር ተቋማት ያለ ሶስተኛ ወገን ጣልቃ ገብነት ይሳተፋሉ። የሀዲያ ብሔር ከሌሎች አጎራባች ሕዝቦችና ኃይሎች ጋር ግጭት ውስጥ በሚገባበት ወቅት የግጭቱ ደረጃም ወደ ሆራ ስለሚያድግ በግጭት ወቅት ጥቅም ላይ የሚውሉ መሳሪያዎች እጅግ አደገኛ ስለሚሆኑ ግጭቱ የሚያስከትለው ጉዳትም በጣም ከባድና አደገኛ ይሆናል። እንደዚህ አይነት ግጭቶች የሁል ጊዜ የሶስተኛ ወገንን ጣልቃ ገብነት ስለሚጋብዙ ያፈታቱ ሁኔታ በጣም ውስብስብና ጊዜ የሚፈጅ ይሆናል። በእነዚህ ግጭቶች ወቅት በሶስተኛ ወገንነት ከሚሳተፉ አካላት
መካከል መንግስትና በግጭት ወቅት የገለልተኝነት ሚና የተጫወተ ማንኛውም የአካባቢ ብሔር ይገኙበታል። ሊከሰት የሚችልን ግጭት ጠቋሚዎች። በሀዲያ ሴራ ሊከሰት የሚችል የግጭት ሁኔታ መኖሩን ለመለየትና ለመጠቆም የሚያስችሉ የተለያዩ ዘዴዎች አሉ። ከነዚህም መካከል በግለሰቦች ወይም በቡድኖች መካከል ሊኖር የሚገባው ማህበራዊ ግንኙነት መቀነስ እንደ አንድ ጠቋሚ ይወሰዳል። በግለሰቦች ወይም በቡድኖች መካከል ሁል ጊዜ ግንኙነትና መረዳዳት ተጠናክሮ በሚታይባቸው እንደ ሰርግ፣ የቀብር ቦታ፣ እድር፣ የገበያ ስፍራና የመሳሰሉት አጋጣሚዎች ላይ የግንኙነት መቀዝቀዝና አለመረዳዳት ከታየ ችግር እንዳለ መረዳት ይቻላል። ሌላው ሊከሰት የሚችል ግጭት መኖሩን ከሚጠቁሙ ሁኔታዎች የሚጠቀሰው ሴቶች በጋብቻ ከሚኖሩባቸው የጎረቤት ማህበረሰብ ዘንድ ወደ ተወለዱበት አካባቢ ዘመዶቻቸው የሚያመጧቸው መረጃዎች ናቸው። የሀዲያ ሴቶች እርስ በርስ ያላቸው ግንኙነትና አካባቢያቸውን በጥንቃቄ የመከታተል ከፍተኛ ችሎታቸውን በመጠቀም በባህሎቻቸው ዘመዶች አካባቢ በስጋ ዘመዶቻቸው ላይ ያነጣጠረ ምንም አይነት የግጭት ዝግጅት ካለ ሁኔታውን ለስጋ ዘመዶቻቸው ይጠቁማሉ። ከላይ ከተጠቀሱት ሁኔታዎች በተጨማሪ የግጭት ሁኔታን ለመተንበይ የሚያስችሉ በርካታ ባህላዊ ምልክቶችን በጥንቃቄ መመርመርና መተንበይ በሀዲያ ሕዝብ ዘንድ የተለመደ ነው። በዚህም መሰረት የልጆች የአጨዋወት ሁኔታና በጨዋታ ወቅት ልጆቹ የሚጠቀሙባቸው ቃላት ከግጭት አመላካይ ዘዴዎች ውስጥ ይጠቀሳሉ። ከዚህም ባሻገር በዚሁ ባህል የሚታመንባቸው ሌሎች ከእምነት ጋር የተያያዙ እሴቶች አሉ። ከነዚህም ውስጥ የነፋስን አቅጣጫና እንቅስቃሴ፣ የጨረቃን ቅርጽና አቅጣጫ፣ የፀሐይ አወጣጥና አገባብ፣ የታረደ እንስሳን አንጀት ማጥናት፣ የጅብ ጩኸትንና የወፎች ጫጫታን በህራይና አቅጣጫና የመሳሰሉትን ክስተቶችና ሁኔታዎች በመተንተን ሊከሰት የሚችል ግጭት መኖሩን ይጠቁማሉ። ምንም እንኳን በሰው ልጆች ታሪክ እንደሚታወቀው ግጭትን ፈጽሞ ማስወገድ ባይቻልም ከላይ የተጠቀሱት ጠቋሚ መረጃዎችን በመጠቀም የሀዲያ ሕዝብ የግጭትን መጠንና የሚያስከትለውን ጉዳት ለመቀነስ ጥረት ያደርጋል። ይህንን ውጤት ለማምጣትም የሀዲያ ሕዝብ ሴራው ያስቀመጠለትን ዘዴዎች በመጠቀም የታዩትንም ሆነ ሊከሰቱ የሚችሉ ግጭቶች መኖራቸውን የሚያመለክቱ ሁኔታዎችን ለማጣራትና አስፈላጊውን የቅድመ ጥንቃቄ እርምጃ ለመውሰድ መረጃ የመሰብሰብና የመተንተን ስራን ይሰራል። መረጃ በሚሰበስብበት ወቅት ትልቅ ትኩረት የሚሰጠው ማንኛውንም ያልተለመዱ እንቅስቃሴዎችና ግንኙነቶችን መከታተል ይሆናል። እንደዚህ አይነት እንቅስቃሴዎችን ለመከታተል በማህበረሰቡ ውስጥ ስለ ክትትሉ ጥርጣሬን በማያጭር ሁኔታ መረጃ የሚሰበስቡ ግለሰቦች ይመደባሉ። ምክንያቱም ማንኛውም አይነት ጥርጣሬ ካለ የግጭቱን እውነተኛ ምክንያት ለመረዳት የሚያስችሉ መረጃዎች ስለሚደበቁ ነው። በእንደዚህ አይነት ግለሰቦች አቅም መረጃን ለመሰብሰብ የሚያስቸግር ከሆነና የግጭት ሁኔታው ሰፊ መልክዓ ምድራዊ አካባቢን የሚያካልል ከሆነ ሰላይ ፈረሰኞች የአካባቢውን የተለያዩ ዳርቻዎች እንዲቃኙና መረጃ እንዲሰበስቡ ይደረጋል። የተገኘውንም መረጃ በመጠቀም በተቻለ መጠን ግጭት እንዳይከሰት የሚያስችሉ ውይይቶችን ሊጋጩ በሚችሉ ወገኖች መካከል እንዲጀመር ይደረጋል። አድሮ በሀዲያ ሴራ ግጭትን ለመከላከል ጥቅም ላይ ከሚውሉ ዋነኛና በጣም ውጤታማ ከሆኑ ዘዴዎች የሚጠቀሰው መሐላ ወይም አድሮ ነው። እንደዚህ አይነቱ መሐላ የሚፈጸመው በሁለት ትልልቅ ቡድኖች መካከል ይሆናል። የሀዲያ ሕዝብ በውስጥም ሆነ ከአጎራባች ማህበረሰቦች ጋር በርከት ያሉ አድሮዎችን በመግባት ሊከሰቱ የሚችሉ የግጭቶችን መጠን በእጅጉ ሊቀንስ ችሏል። ለምሳሌ በሶሮና በሊሞ የሀዲያ ጌቾች መካከል አድሮ ከተፈጸመ ወዲህ ይህ ነው የሚባል ጠንካራ ግጭት ተከስቶ አያውቅም። በመሆኑም ከረጅም ዘመናት ጀምሮ ያለ ግጭት በሰላም እየኖሩ ይገኛሉ። በአጠቃላይ አድሮ በግጭት ወቅት
የነፍስ መጥፋት ወይም የንብረት ውድመት ቢከሰት በቂም በቀል ስሜት ግጭቶች እየተስፋፉ እንዳይሄዱና ተጨማሪ የሕይወት መጥፋትና የንብረት ውድመት እንዳይከሰት በተጋጩት ቡድኖች መካከል እውነተኛ መከባበርና መተባበር እንዲሰፍንና ተመሳሳይ ግጭት እንደገና እንዳይከሰት በማድረግ በጣም ውጤታማ የሆነ የሀዲያ ሴራ አካል ነው። በሀዲያ ጎሳዎች መካከል የሚገባው ሀድሮ መሐላውን በፈጸሙ ጎሳዎች መካከል ጋብቻ የሚከለክል ዝምድናን በመፍጠር የሚጠናቀቅ ነው። የሀዲያ ሕዝብ ከሌሎች የአካባቢ ማህበረሰቦች ጋር የሚገባው ድሮ ጋብቻን የሚከለክል ባይሆንም በመሐላ ወቅት ተቆጥሮ የተገባውን ቃል የማክበርን ግዴታ የሀዲያ ሴራ ያስቀምጣል። አብዛኞቹ የሀዲያ አዛውንት እንደሚያስረዱትና እንደሚስማሙበት በኦሮሞ የሞጋሳ ስርዓት ውስጥ አብዛኛው የሀዲያ ሕዝብ በዛሬው ሰፊ የኦሮሚያ አካባቢዎች ተውጠው እንዲቀሩ ለማድረግ በኦሮሞ መስፋፋት ዘመን ጥቅም ላይ ከዋሉት የሀዲያ ሴራ ስርዓቶች ዋነኛው አድሮ እንደነበር ይነገራል። የሀዲያ ሴራ ለአድሮ የሚሰጠውን ቦታና የሀዲያ ሕዝብ አድሮ በገባበት ጉዳይ ላይ ያለውን ታማኝነት ከኦሮሞ ተስፋፊ ኃይሎች ከኦሮሞ ሕዝብ ተመሳሳይ ባህላዊ እሴት ጋር በማጣመር በአግባቡ መጠቀም እንደቻሉ ይነገራል። በሀዲያ ሴራ መሠረት ከተፈጸሙና በሀዲያ ብሔረ ውስጥ ከሚታወቁት አድሮዎች መካከል ጥቂቶቹ የሚከተሉት ናቸው። የአድሮ መጠሪያ አርያና ሄገናና አድሮ የፈጸሙ ቡድኖች እና የተፈጸመበት ቦታ ሌሞ። የአድሮ መጣሪያ ሁንጃሞ ብቂቆ የተፈጸመበት ቦታ ሌሞ። የአድሮ መጣሪያ አጎሃና ዳቸና ጨንጊ ሄሌና ሞሎልቾ የተፈጸመበት ቦታ ሻሾጎ። የአድሮ መጠሪያ አሾሃና አይባ የተፈጸመበት ቦታ ሌሞ። ዳሞሃ ላንኳ አሼ አውራራ የተፈጸመበት ቦታ ሶሮ። ደቦኦ ኮሾኦ የአድሮ መጠሪያ ኮብርመና የተፈጸመበት ቦታ ባዶዋቸው። የአድሮ መጠሪያ ኡዩሜ የተፈጸመበት ቦታ ባዶዋቸው። የአድሮ መጠሪያ አድያ፣ ከምባታ፣ አማራ የመሳሰሉት ዋነኞቹ የግጭት መንስኤዎች። የሀዲያ ሕዝብ በርከት ባሉ ምክንያቶች የእርስ በርስም ሆነ ከሌሎች ማህበረሰቦች ጋር ግጭት ውስጥ እንዲገባ ሊያደርገው የሚችል ምክንያቶች አሉት። እነዚህን ምክንያቶች ኢኮኖሚያዊ፣ ማህበራዊ፣ ባህላዊ፣ ፖለቲካዊና ስነልቦናዊ ብሎ መመደብ ይቻላል። ኢኮኖሚያዊ ባህሪ ያላቸው የግጭት መንስኤዎች በአብዛኛው የሚያያዙት እያደገ የመጣው የህዝብ ቁጥር ካለው የእርሻና የግጦሽ መሬት እንዲሁም የውሃ ፍላጎት ካለመጣጣም ጋር ነው። ከግጭት መንስኤዎች የኢኮኖሚ ባህሪ አላቸው ተብለው ከሚወሰዱት ውስጥ ለእርሻና ለግጦሽ መሬት የሚደረግ ፉክክር፣ ውሃንና የዱር እንጨትን ለመቆጣጠርና ለመጠቀም የሚገባ ሽኩቻና የድንበር መግፋት፣ የእንስሳትና የሌላም ንብረት ዘረፋና ሌብነት በዋነኛነት ሊጠቀሱ ይችላሉ። የኢኮኖሚ መነሻ ያላቸውን ግጭቶች በጣም አደገኛ የሚያደርገው ተጋጮቹ እንደ መሬትና ውሃ ያሉትን መሰረታዊ ሀብቶች በዘላቂነት ከሌላው ለመንጠቅ ወይም በእጃቸው ለማቆየት የሚያደርጉት ትግል መሆኑ ነው። የኢኮኖሚ መነሻ ካላቸው ግጭቶች ውስጥ ባለፉት ቅርብ ዓመታት ውስጥ የነበሩትን ብቻን እንኳን እንደ ምሳሌ ብንወስድ በሀዲያና በዳውሮ በግጦሽ መሬትና በከምባታና በሀዲያ መካከል በእርሻና በግጦሽ መሬት ምክንያት የታዩትን አለመግባባቶች መግለጽ ይቻላል። ማህበራዊ ግንኙነትን መነሻ በማድረግ ከሚከሰቱት ግጭቶች መካከል በጋብቻ ምክንያት የሚፈጠሩ አለመግባባቶች፣ የሰውን ሚስት መድፈር፣ ነፍስ ማጥፋት፣ ነውርና ያልተገባ ተግባርን መፈጸም፣ ሌላውን መናቅና ዝቅ አድርጎ መመልከት በዋነኛነት ሊጠቀሱ ይችላሉ። ድጋሚ ያነበዋለሁ።
የኢኮኖሚ መነሻ ካላቸው ግጭቶች ውስጥ ባለፉት ቅርብ ዓመታት ውስጥ የነበሩትን ብቻ እንኳን እንደ ምሳሌ ብንወስድ በሀዲያና በዳውሮ በግጦሽ መሬትና በከምባታና በሀዲያ መካከል በእርሻና በግጦሽ መሬት ምክንያት የታዩትን አለመግባባቶች መግለጽ ይቻላል። ማኅበራዊ ግንኙነትን መነሻ በማድረግ ከሚከሰቱት ግጭቶች መካከል በጋብቻ ምክንያት የሚፈጠሩ አለመግባባቶች የሰውን ሚስት መድፈር፣ ነፍስ ማጥፋት፣ ነውርና ያልተገባ ተግባርን መፈጸም፣ ሌላውን መናቅና ዝቅ አድርጎ መመልከት በዋነኛነት ሊጠቀሱ ይችላሉ። በጋብቻ ምክንያት የሚከሰቱ ግጭቶች በርካታ ባህሪያትን የያዙ ናቸው። ለምሳሌ ለሌላ ሰው ለትዳር የተዘጋጀች ወይም ቃል የገባችን ልጃገረድ አታሎ ወይም ኃይልን ተጠቅሞ ማግባት፣ ከባሏ ተለይታ የምትኖር ነገር ግን በባህላዊ ወይም በሕጋዊ መንገድ ፍቺ ያልፈጸመች ሴት ማግባትና ባሏ የሞተባትን ሴት የባሏ ቤተሰቦች ወራሽ ባል እንዲሆን ከፈቀደው ሰው ውጪ ማግባት፣ የባልን ወይም የእጮኛን ወገን በአጠቃላይ እንደ መናቅ ስለሚቆጠር ከፍተኛ ግጭት እንዲቀሰቀስ ምክንያት ሊሆን ይችላል። በሀዲያ ሕዝብ ውስጥ የሚኖሩና ሕዝቡ በአንዳንድ ጉዳዮች እኩል ስፍራ የማይሰጣቸው ጎሳዎች ክልክል በሆኑ ጉዳዮች ሲሳተፉ ግጭቶች የመቀስቀሳቸው ዕድል ሰፊ ነው። ለምሳሌ የሀዲያ ብሔር ተወላጆች በአካባቢ ከሚኖሩትና በሸክላ ሥራ ከሚተዳደሩ የፉጋ ጎሳ ጋር የጋብቻ ዝምድና እንዲፈጥሩ አይፈቅድላቸውም። ይህንን ክልከላ በመጣስ ፉጋ ከሀዲያ ጋር ጋብቻ ፈጽሞ ወይም ፈጽማ ብትገኝ ጉዳዩ ግጭትን የመቀስቀስ አቅም አለው። ባህላዊ መነሻ ያላቸው የግጭት ምክንያቶች በዋነኛነት የሚያያዙት በሀዲያ ባህል መሠረት ክብር ለማግኘትና ዝናን ለማትረፍ የሕዝቡ ባህል ከግጭት ተሳትፎ ጋር በማያያዝ የሚያሳድረው ተጽዕኖ ነው። በዚህ መሠረት በሀዲያ ባህል አንድ ሰው ትልቅ ክብርና ዝና ሊኖረው ከሚችልባቸው መንገዶች አንዱ በጦርነት ወቅት የሚፈጽመው ታላቅ ጀብዱ ነው። ጀብዱ መፈጸሙን ከሚያመለክቱት መንገዶች መካከል ዋነኞቹ ጠላትን መግደልና መማረክ ናቸው። ጦርነት በማይኖርባቸው ወቅቶች የሀዲያ ወንድ ዝናንና ክብርን ለማግኘት ባደን በመሳተፍ አደገኛ የሆኑ እንደ አንበሳና ነብር የመሳሰሉ አውሬዎችን መግደል ይጠበቅበታል። ከላይ የተጠቀሱትና ሌሎችንም የወንድነትና የጀግንነት መገለጫ የሆኑ ተግባሮች ያላከናወነ ወንድ በወንድሞቹ ወይም ሚስቶችና በጓደኞቹ ሚስቶች ደካማነቱን የሚገልጹ ስድቦችና አሽሙሮች ይከተለዋል። ከዚህ በተጨማሪ የፈረስ ዕቃው ወይም ማስዋቢያ፣ የልጆች ስምና ባል ሲሞት ሚስት ለሐዘን የምትለብሰውን ልብስ የግለሰቡን ባህላዊ ቦታ የሚያንጸባርቅ እንዲሆን ይደረጋል። ይህንን የባህላዊ ጥያቄ ጫና ለመቋቋም ማንኛውም የሀዲያውን ለጦርነትና ለአደን ይሽቀዳደም እንደነበር ይነገራል። ምንም እንኳን የዚህ አይነቱ አመለካከት በዚህ ዘመን የቀረ ቢሆንም ለረጅም ዘመናት ሕዝቡ ጦርነት ናፋቂና በግጭቶች ተሳታፊ ሆኖ እንዲቆይ የራሱ የሆነ አስተዋጽኦ አበርክቷል። በሀዲያ ሕዝብ ውስጥ ለግጭት መንስኤነት ተጠቃሽ ተደርገው የሚወሰዱት ፖለቲካዊ መንስኤ ያላቸው ጉዳዮች በርካታ ናቸው። ከነዚህም ውስጥ በሀዲያ ሴራ ባህላዊ አስተዳደር መዋቅር የመሪነት ስልጣን ሴራው ባስቀመጠው መስፈርት መሰረት የመዋቅሩ አባላት በስምምነት ከሰጡት ግለሰብና ቤተሰብ እጅ በኃይል ለመንጠቅ የሚደረግ ሙከራ ከፍተኛ አለመግባባትና ግጭትን ያስከትላል። ይህንን አይነት ሁኔታ የሚከላከለው ስልጣን ያለው ግለሰብ ብቻ ሳይሆን አጠቃላይ የመዋቅሩ አባላትና የባለስልጣኑ የቅርብ ዝምድና ያላቸው ወገኖች ይሆናሉ። በመሆኑም የዚህ አይነት ግጭት በርካታ ሰዎችን የማሳተፍ አቅም ያለው በመሆኑ ጉዳቱም እጅግ የከፋ ሊሆን ይችላል። ፖለቲካዊ መገለጫ ያለው የግጭት መንስኤ ተብሎ የሚወሰደውና የሀዲያ ሕዝብ ታሪካዊ መለያ የመሆን ደረጃ የደረሰው የግጭት ምክንያት የሀዲያ ሕዝብ ለዘመናት ራሱን በራሱ ለማስተዳደር ሲያደርጋቸው የኖረው ግጭቶችና ጦርነቶች ናቸው። የሀዲያ ሕዝብ በየዘመኑ ከተነሱትና የሀዲያን ማንነትና ራሱን በራሱ ማስተዳደር መብት ከማይቀበሉ ወገኖች ጋር ብዙ ዋጋ ያስከፈሉ ጦርነቶችን አካሂዷል። የግጭት አፈታት ዘዴዎች። የሀዲያ ሴራ የጉዳዩ አቀራረብ፣ ጉዳዩ የሚቀርብበት የሴራ መዋቅርና ጉዳዩ የሚቀርብበት ቦታ እንደተከሰተው ግጭት ይለያያል።
በአጠቃላይ በጣም ቀላል የሆኑና በአካባቢው ደረጃ ተደጋግመው የሚከሰቱ ግጭቶች የሚያስከትሉትንም ጉዳት፣ የተሳታፊዎቹን ብዛትና ስብጥር በአብዛኛው ከአንድ ቤተሰብ ስለሚሆን በታችኞቹ መዋቅሮች ማለትም በምኔ፣ ነፈራና ሞሎ ደረጃ ይታያሉ። ከባድ ግጭቶች የሚያስከትሉት ወይም ሊያስከትሉ የሚችሉት ጉዳት ከባድ በመሆኑና የተሳታፊዎች ብዛትና ስብጥርም ስለሚያስገድድ በአብዛኛው የምታኙት በላይኛው የሀዲያ ሴራ መዋቅሮች ማለትም በሱሎ፣ በኪቾ ወይንም በጌራ ደረጃ ይሆናል። አንድ ግጭት ያስከተለውን ውጤት በማየት ቀላል ነው ተብሎ የሚወሰደው በግጭቱ ምክንያት የሕይወት መጥፋት፣ ከፍተኛ የንብረት ውድመትና ዘላቂ የአካል ጠባሳ ወይም አካለ ጎደሎነት ያልተፈጠረ ከሆነ ብቻ ነው። ቀላል ግጭት ለሚመለከተው የሴራ መዋቅር የሚቀርበው በተበዳዩ ወይም በተበዳዮች የቅርብ ቤተዘመድ አማካኝነት ይሆናል። ጉዳዩ የሚቀርብበት ቦታ በአብዛኛው ወደ መዋቅሩ መሪ ወይም ዳና ቤት ወይም ደጃፍ በመሄድ ሲሆን አቀራረቡም የጉዳዩን አጠቃላይ ገጽታ በማስረዳት ይሆናል። በመሆኑም የምኔ፣ የሞሎ ወይም የነፈራ ዳና ጉዳዩን በመስማት አስፈላጊውን መፍትሄ መፈለግ ይጀምራል። ከባድ ግጭቶች በሚከሰትበት ጊዜ ጉዳዩን ለሚመለከተው የላይኛው መዋቅር የሚያቀርበው የተበዳዩ ምኔ፣ ነፈራ፣ ሞሎ ወይም ሱሎ ተወካይ ይሆናል። ጉዳዩም የሚቀርብበት ቦታ ጉዳዩን ሰሚ የሆነው የሴራ መዋቅር መሪና ሸንጎ በሚሰበሰብበት ሐፋ ይሆናል። ሐፋ የሞሎ፣ የሉሎ፣ የጌቾ ወይም የጌራ ሸንጎ በቋሚነት የሚሰበሰብበት በቂ ጥላ ያለው ትልቅ ዛፍ ስር ይቋቋማል። ይህ እንደ ሐፋ ወይም ሸንጎ ቦታ የሚያገለግል ዛፍ በማህበረሰቡ አጠቃላይ እጅግ የሚከበር ይሆናል። ቦታውና ዛፉ በመልካም እንክብካቤና በጥሩ ጥበቃ ከትውልድ ወደ ትውልድ እንዲተላለፍ ይደረጋል። ማንኛውም ደረጃ ያለው ጉዳይ የቀረበለት የሀዲያ ሴራ መዋቅር ካዳመጠ በኋላ ለቀላል ግጭቶች በዳይ ራሱ ወይም ራሷ እንዲቀርብ ወይም እንድትቀርብ፣ በከባድ ግጭቶች ወቅት የበዳዩ ወይም የበዳዮች ምኔ ወይም ሞሎ ተወካዮችን እንዲያቀርቡ፣ ጉዳዩን ያቀረበው ተበዳይ ወይም ተበዳዮች መልእክት የሚያደርሰው ሰው ወይም ቡድን ይዘው እንዲቀርቡና ቀጠሮ እንዲወስዱ በመዋቅሩ መሪና በሸንጎ ትዕዛዝ ይሰጣል። በዳይ በተላለፈበት የትዕዛዝ መልእክት በተሰጠው ቀጠሮ ወይም ሴራ ሸንጎ ሊቀርብ፣ ሁለቱም የተጋጩ ክፍሎች በሸንጎ መሪና በሽማግሌዎች በሎመና ፊት የሚያቀርቡት ሐሳብ እውነት ብቻ እንደሚሆን በአምላካቸው ውሃ ስምና በአያቶች መንፈስ አያና ስም በመሐላ ያረጋግጣሉ። ምንም እንኳን ሁለቱም ቡድኖች የሚያቀርቡት ሐሳብ ወዲያውኑ ወደ መፍትሄ ለማምራት የሚያስችል ቢሆን እንኳን ሌሎች ከጉዳዩ ወይም ከግጭቱ የሚያያዙ ነገሮች አይታጡም ተብሎ ስለሚጠረጠር ጉዳዩን የያዘው መዋቅር መሪና ሸንጎ ተጨማሪ የማጣሪያ መረጃ መሰብሰቢያና መረጃ መተንተኛ ጊዜ ይወስዳሉ። ይህ ሂደት ውስብስብና ረጅም ሲሆን የሚችለው ግጭቱ ከባድ ሲሆንና ያስከተለውን ጉዳት ከባድ ከሆነ ነው። በተለይም ከባድ ግጭት ከተከሰተና ያስከተለው ጉዳት የሕይወት መጥፋት፣ የቤት መቃጠል፣ የንብረት መውደም እና የአካል መጉደል ከሆነ በግጭቱ በተሳተፉ ቡድኖች መካከል ከተከሰተው ግጭት በፊት ከነበሩት አጠቃላይ ዘመናት የነበራቸው ታሪካዊ ግንኙነት ወይም ሪሌሽንሽፕ በጥንቃቄ ይጠናል። በሀዲያ ሴራ ይህንን አጋጣሚ በመጠቀም ያላለፉትንና የተደበቁትን የግንኙነት ችግሮች መፍታት፣ አዲሱንና በወቅቱ የቀረበው የግጭት ጉዳይ በተገቢው መንገድ ፈትቶ የወደፊት ግንኙነትን እጅግ ሰላማዊና እውነተኛ እርቅ ላይ የተመሰረተ ለማድረግ እንዲቻል የማህበረሰቡን የግንኙነት ታሪክ ወይም ተንታኝ ወደ ሆኑና እጅግ ወደሚከበሩ ሰዎች ሃርጋኖ ዘንድ ይኬዳል። ሃርጋኖ በማህበረሰብ ውስጥ የተደበቁና ያለፉ የግጭት ሚስጥሮችን በማውጣትና ሁኔታውን በመተንተን የወቅቱን ግጭት ድብቅ መነሻ ወይም ሩት ኮዝ የሚያሳዩ ትልቅ የአእምሮና የአስተሳሰብ ብቃት ያላቸው ግለሰቦች ናቸው። የሃርጋኖ ትልቁ አስተዋጽኦ በሀዲያ ሕዝብ መካከል የሚኖረው ግንኙነት በአጠቃላይና
በተጋጪ ቡድኖች መካከል የሚኖረው የወደፊት ግንኙነት በተለይ በእውነተኛ ፍቅርና ሰላም ላይ የተመሰረተ እንዲሆን ማስቻል ነው። ለዚህ አገልግሎታቸውም ከማህበረሰቡ ዘንድ ከሚሰጣቸው አክብሮት ውጪ ምንም አይነት ነገር አያስከፍሉም። ይህ ሀዲያና ሀርጋኖ ከጠንቋዮች ኬራኖ የሚለያቸው መሰረታዊ ባህሪ ነው። ጉዳዩ የቀረበለት መዋቅር በማጣራት ሂደት የደረሰበትን ጭብጥ ተከራካሪ ወገኖች የማይቀበሉት ወይም የሚክዱ ከሆነ ጭብጡን ያልተቀበለው አካል ምኔ ወይም አባሮሳ የጉዳዩን ባለቤት ወይም ባለቤቶች እንዲመክሩና ተጨማሪ ማስረጃዎችን እንዲያሰባስቡ ይታዘዛሉ። ለዚህም የሚሆን ተጨማሪ ጊዜም ይሰጣል። ይህ ሁሉ ተደርጎ የተደረሰበትን ጭብጥ አንደኛው ወገን የማይቀበል ከሆነ ነገሩን ያላመነው ወገን የያዘውን አቋም እውነትነት በመሐላ እንዲያረጋግጥ ያደርጋል። የሚገባው መዋላ ወይም ሀዲቾ እንደ ጉዳዩ ክብደትና ጉዳዩን እንደያዘው መዋቅር ይለያያል። በታችኞቹ መዋቅሮች ደረጃ የመጨረሻ ውሳኔ ሊያገኙ የሚችሉ ቀላል ጉዳዮች ከላይ የተጠቀሰው ሁኔታ ሲያጋጥማቸው ዱማሞ በሚፈጽመው የመዋቅሩና መሪና የሸንጎ አባላት ጉልበት በመምታት የቤተ ዘመድ ጉባኤ አባላት አፍጥጠው እየተመለከቱ መሃላቸውን ሰንጥቆ በማለፍ በማህበረሰቡ አደገኛ ናቸው ተብሎ የሚታሰቡትን እንደ እሳትና ስለት ተሻግሮ በማለፍ ወይም በሽማግሌዎች የሚነገሩትን የመሐላ አረፍተ ነገሮች ለምሳሌ ከታች የተመለከቱትን ደግሞ በማለት ይሆናል። ኪንዌል ቀሴ ያንታይን ዩጋኝ ኪሉዌ አይን ኤስፒሌ የአባቶቻችን መንፈስ ያጥፋኝ ኢሌ መጪቤ ቀቾዌ አይንና ጆሮ የሌለው አካል ጉዳተኛ ልጅ ይስጠኝ። ቀላል ግጭት በእርቅና በስምምነት በሚፈጸምበት ወቅት በሀዲያ ሴራ ትልቁ የእርቅ ምልክት ተደርጎ የሚወሰደው በተፈጠረው ሁኔታ ተጸጽቶ ይቅርታ መጠየቅና ይቅር ባይነት ነው። ይቅርታውና እርቁ በግጭቱ ወቅት የደረሰውን ጉዳት እንደ ጉዳቱ አይነት ለማካካስ ፈጽሞ ዝግጁነት ማሳየትንና መተግበርን ያጠቃልላል። ለምሳሌ ባል ሚስቱን በግጭት ወቅት ቢደበድባት ጉዳዩን የሚመለከተው በዋናነት የምኔ መዋቅር ሲሆን ግጭቱ በእርቅ ሲጠናቀቅ ባል በድብደባ ወቅት የደረሰውን ጉዳት ሲጠግን የሚችል ጠቦት በማረድና ፍቅርን በማሳየት እውነተኛ እርቅና ሰላም መውረዱን ያሳያል። ከዚህ በተጨማሪ በጉልበት ሥራ መርዳት፣ የጠፋውን ንብረት በትብብር መተካትና የመሳሰሉት የእርቅ መገለጫ ተግባሮች ናቸው። እንደ ማንኛውም ማህበረሰብ በሀዲያ ሕዝብ ዘንድ የሰው ልጅ ነፍስ እጅግ ክቡር ነው ተብሎ ስለሚታሰብ የሀዲያ ሴራ የሰዎችን በሕይወት የመኖር መብት እንዲከበር ከፍተኛ ትኩረት ይሰጣል። ይህንን የሀዲያ ሴራ ባህሪ በቀላሉ መረዳት የሚቻለው በግጭት አጋጣሚ የሰው ልጅ ነፍስ ሲጠፋ ጉዳዩን በጥንቃቄ በመያዝ ለማጣራት ለመመርመርና ውሳኔ ለማስተላለፍ ያስቀመጣቸውን አካሄዶች በመመልከት ነው። በሀዲያ ሴራ የሕይወት መጥፋት ከፍተኛ ወንጀል ተብሎ ስለሚታሰብ ጉዳዩን የሚመለከቱት የላይኞቹ የሴራ መዋቅሮች ናቸው። ከባድ በሆኑ ግጭቶችና ውጤታቸው ላይ የሀዲያ ሴራ ያለውን ሕግና አፈጻጸም መረዳት እንዲቻል የነፍስ መጥፋትን ያስከተለ ግጭት በዋነኛነት በምሳሌነት ሊጠቀስ ይችላል። ሞትን ያስከተለ ግጭት በሴራ መዋቅሮች የሚታይበት መንገድ በሀዲያ ሴራ መሰረት በግጭት የሚከሰት ሞት በተለያዩ አይነቶች ይከፈላል። እነሱም ውሽንቻ ወይም አዋዋ ይፈጽሞ የሰውን ነፍስ ለማጥፋት ዓላማ በሌለው ሁኔታና አጋጣሚ ሊከሰት የሚችልን የሞት አደጋ ይመለከታል። አሎሆ የዚህ አይነቱ ግድያ ቂም በቀል ይዞ አጋጣሚን በመጠቀም የሚፈጸም የሞት ሁኔታን ይመለከታል። አንታሮ የዚህ አይነት ሞት የሚከሰተው ሌላ ሰውን ወይም እንስሳን ለመግደል ሆን ተብሎ የተደረገ ሙከራ የተሳሳተ ሰውን ሲገድል የሚፈጠር ሁኔታን ይመለከታል። ድማክሸና ይህ አይነቱ የነፍስ መጥፋት በአፍላፊ ወይም በሌላ ግጭት ምክንያት አመቺ ቦታና ጊዜ መርጦ በመጠበቅ የሰው ሕይወት በማጥፋት የሚከሰት የሞት አይነት ነው።
በሀዲያ ባህል አንድ ሀዲያ ሌላውን ሀዲያ መግደል አጠቃላይ የሀዲያን ሕዝብና በተለይም የሟቹን ምኔ፣ ሞሎ፣ ሱሎ ወይም ጌቾ እንደ መግደል ይቆጠራል። ለምሳሌ የተመሳሳይ ሞሎ አባል የሆኑ ግለሰቦች በገቡት ግጭት የነፍስ መጥፋት ቢከሰት ገዳዩ የሟቹን አጠቃላይ ምኔ እንደገደለ ተደርጎ ከመወሰዱም በላይ የገዳይ ምኔ በአጠቃላይ ራሳቸውን እንደ ገዳይ በመቁጠር ይጸጸታሉ። ማንኛውንም ጥንቃቄ ያደርጋሉ። በመሆኑም በግጭት ወቅት የሞት አደጋ በሚከሰትበት ጊዜ የሞቱ አይነት የትኛውም ቢሆን ገዳይ ለቅርብ ቤተዘመዶቹ ክስተቱን በማስረዳት የገዳዩ ቤተዘመዶች የመኖሪያ አካባቢያቸውን ጥለው አቅራቢያቸው ወደሚገኘው ከሟች ጋር የቅርብ ዝምድና በሌለው በሌላ ጎሳ ዘንድ ይሸሸጋሉ። ይህ እርምጃ በአንድ በኩል የሟች ዘመዶች በድንጋጤና በደም ፍላት ከሚወስዱት የበቀል እርምጃ ራስን ለመሰወር ሲሆን፣ በሌላ በኩል ገዳይና ዘመዶች ለሟች ወገኖች ያላቸውን አክብሮትና በጉዳዩ ላይ የተሰማቸውን ጸጸት ያንጸባርቃል። የዚህ አይነት የሀዲያ ሴራ የሚያስቀምጡ የመጀመሪያ እርምጃ ተጨማሪ ሞትን ከመከላከሉም በላይ በሟች ቤተሰቦች ዘንድ የመከባበርን ስሜት በመፍጠርና የገዳይ ወገኖችን የጸጸት ስሜት በማንጸባረቅ ለቀጣይ ድርድርና ስምምነት አይነተኛ በር ከፋች ሚና ይጫወታል። በዚህ ሁኔታ ውስጥ የሟች ወገኖች በገዳይ ወገኖች ንብረት ላይ በደም ፍላት የሚያደርሱትን ውድመት እንደ ንዴት ማብረጃ ስለሚቆጠር የከፋ ጉዳት እንዳይደርስ የአካባቢው ሽማግሌዎች በልመና ቢያስቆሙም የደረሰው የንብረት ውድመት በተወሰነ ደረጃ ተገቢ ነው የሚል ዕውቅና ይሰጠዋል። ከሽሽትና ከተወሰነ የንብረት ውድመት በኋላ የገዳይ ወገኖች ቀጥለው የሚወስዱት ሽማግሌዎች በልመና ቢያስቆሙም የደረሰው የንብረት ውድመት በተወሰነ ደረጃ ተገቢ ነው የሚል ዕውቀት ይሰጠዋል። ከሽሽትና ከተወሰነ የንብረት ውድመት በኋላ የገዳይ ወገኖች ቀጥለው የሚወስዱት እርምጃ በሟች ወገኖች ዘንድ ሊፈሩና ሊከበሩ የሚችሉ የሀዲያ ሴራ የከፍተኞቹ መዋቅሮች መሪ የሆኑና ሌሎችም ታዋቂ ሽማግሌዎች ወደ ሟች ወገኖች በመላክ የእርቅ ልመና እንዲጀምሩና ቤታቸውና መንደራቸው መመለስ እንዲፈቀድላቸው ድርድር እንዲጀመር ማድረግ ነው። ምንም እንኳን ይህ የእርቅና የድርድር ጅማሮ እንቅስቃሴ በሟች ቤተሰቦች ዘንድ ወዲያውኑ ተቀባይነት የሚያገኝ ባይሆንም የሀዲያ ባህላዊ ዳኞች የአብሮ መኖርንና የሰላምን ጠቀሜታ በማስረዳት እንዲሁም የግጭትና የእርቅን ተፈጥሯዊነት በመንገርና በመምከር ከተወሰነ ጥረት በኋላ ሁልጊዜ ወደ እርቅ ውይይትና ድርድር መገባቱ የተለመደ ነው። ከላይ የተጠቀሰው ሁኔታ የሚከሰተው በግጭት ወቅት ገዳይ በማያሻማ ሁኔታ የታወቀ ሲሆን ብቻ ነው። በመሆኑም ጉዳዩን ለሚመለከተው ተገቢው የሴራ መዋቅር በማቅረብና በማስረዳት ጉዳዩ እንዲታይ የሚያመለክተው ተበዳይ ሳይሆን በዳይ ገዳይና ቤተዘመዶቹ ይሆናሉ። አንድ ሀዲያ የሆነ ግለሰብ ከሀዲያ ሕዝብ ጋር አብሮ የሚኖር ነገር ግን በዘራረግ ሀዲያ ያልሆነን ሰው ከገደለ ከሀዲያ ሴራ መዋቅሮች ውስጥ ነፈራ ከፍተኛ ሚና ይጫወታል። ነፈራ ከዚህም በተጨማሪ በሀዲያ ውስጥ የሚኖሩ በዘራረግ ግን ሀዲያ ባልሆኑ ሁለት ቡድኖች መካከል በሚከሰተው የሞት አደጋ ጉዳይ በከፍተኛ ሁኔታም ይሳተፋል። በሀዲያ ሴራ መሰረት በሞት ጉዳይ አፈታት ላይ ለመነጋገር አስቸጋሪ የሚሆነው ጉዳዩን ማወቅ ባይቻል ነው። የዚህ አይነት ሁኔታ ሲከሰት በተለያዩ ደረጃዎች ያሉ የሀዲያ ሽማግሌዎች ጉዳዩን የመመርመርና ጉዳዩን የማጣራት ሥራ ይሰራሉ። ለዚህ ተግባራቸው የመጀመሪያ የሚሆነው ገዳዩን በምን አይነት ሁኔታ ማጣራትና መመርመር እንደሚቻል ሰፊ ውይይት ማካሄድ ነው። ማጣራቱና የወንጀለኛው ፍለጋ የሚጀምረው የግድያ ወንጀሉ የተፈጸመበት አካባቢ ነዋሪዎችን በአጠቃላይ ሰብስቦ በማወያየት ነው። ከላይ የተጠቀሰው ሁኔታ የሚከሰተው በግጭት ወቅት ጉዳዩ በማያሻማ ሁኔታ የታወቀ ሲሆን ብቻ ነው። በመሆኑም ጉዳዩን ለሚመለከተው ተገቢው የሴራ መዋቅር በማቅረብና በማስረዳት ጉዳዩ እንዲታይ የሚያመለክተው ተበዳይ ሳይሆን በዳይ ወይም ገዳይና ቤተዘመዶቹ ይሆናሉ።
አንድ ሀዲያ የሆነ ግለሰብ ከሀዲያ ሕዝብ ጋር አብሮ የሚኖር ነገር ግን በዘር ሐረግ ሀዲያ ያልሆነን ሰው ከገደለ ከሀዲያ ሴራ መዋቅሮች ውስጥ ነፈራ ከፍተኛ ሚና ይጫወታል። ነፈራ ከዚህም በተጨማሪ በሀዲያ ውስጥ የሚኖሩ በዘር ሐረግ ግን ሀዲያ ባልሆኑ ሁለት ቡድኖች መካከል በሚከሰተው የሞት አደጋ ጉዳይ በከፍተኛ ሁኔታ ይሳተፋል። በሀዲያ ሴራ መሰረት በሞት ጉዳይ አፈታት ላይ ለመነጋገር አስቸጋሪ የሚሆነው ጉዳዩን ማወቅ ባይቻል ነው። የዚህ አይነት ሁኔታ ሲከሰት በተለያዩ ደረጃዎች ያሉ የሀዲያ ሽማግሌዎች ጉዳዩን የመመርመርና ጉዳዩን የማጣራት ሥራ ይሰራሉ። ለዚህ ተግባራቸው የመጀመሪያ የሚሆነው ገዳዩን በምን አይነት ሁኔታ ማጣራትና መመርመር እንደሚቻል ሰፊ ውይይት ማካሄድ ነው። ማጣራቱና የወንጀለኛው ፍለጋ የሚጀምረው የግድያ ወንጀሉ የተፈጸመበት አካባቢ ነዋሪዎችን በአጠቃላይ ሰብስቦ በማወያየት ነው። የዚህ አይነቱ የነዋሪዎች ስብሰባ በተለምዶ የሚካሄደው በጠዋት ከብት ከመሰማራቱ በፊት ነው። ስብሰባውን ወይም ውይይቱን ከጠሩት ሽማግሌዎች መካከል ገዳዩን ከሚያጣሩት የትልቁ መዋቅር መሪ የሆነው ግለሰብ ወይም እሱ የሚወክለው ሌላ ሽማግሌ ሕዝብ የተጠራበት ጉዳይ ከመጀመሩ በፊት ጸሎትና ምርቃት በማድረግ ጉዳዩ እንዲጀመር ያደርጋል። ጉዳዩ ከሚብራራበትና ሕዝቡ ወንጀለኛውን እንዲያጋልጥ ወይም ወንጀለኛው ራሱን ወይም ራሷን እንዲያጋልጥ ወይም እንድታጋልጥ በሚደረገው ውይይት መሃል ሽማግሌዎች ነገሩ እንዲገለጥና እውነት እንዲወጣ ጸሎት ወይም ፉትኤ ያደርጋሉ። በዚህ አይነቱ ወንጀለኛን የማፈላለግ ሂደት እያንዳንዱ የአካባቢው ነዋሪ ንቁ ተሳትፎ እንዲያሳይና ስለ ወንጀሉና ስለ አፈጻጸሙ በቂ ግንዛቤ እንዲጨብጥ ይደረጋል። ለዚህም ይረዳ ዘንድ ሽማግሌዎች ወንጀሉ የተፈጸመበትን አካባቢ በመጎብኘት የተገኘውን ሁሉ መረጃ ይሰበስባሉ። ከራሱ ከሟች አስክሬንም ላይ እንዲሁም ከሟች ቤተሰቦችና የቅርብ ጓደኞች ስለ ሟች ውሎ ግንኙነትና ተሳትፎ ተገቢውን ሁሉ መረጃ ይሰበስባሉ። በመጀመሪያ ስብሰባ ፍንጭ የማይገኝ ከሆነ ተደጋጋሚ ስብሰባዎችን በመጥራት መረጃ ሊኖራቸው ይችላል ተብለው በሚጠረጠሩ ግለሰቦች አካባቢ ሕዝብ ላይ ከፍተኛ የስነ ልቦና ጫና በማሳደር እውነቱን ለማውጣታት የተቻለውን ሁሉ ጥረት ይደረጋል። በዚህ ረገድ የአካባቢው ዳኑዋ እና ሎመና ሕዝቡ እውነት ከደበቀ ዘራቸው እንደሚጠፋና የቅድመ አያቶች መንፈስ በንጹህ ግለሰብ ደም ምክንያት እንደሚቆጣ በማስገንዘብ ሕዝቡ ከፍተኛ የትውልድ ኃላፊነት እንዲሰማው ጥረት ያደርጋሉ። የዚህን አይነት ምክክርና የሽማግሌዎች ተግሳጽ ሰምቶ ወንጀለኛውን የማያጋልጥ ከሆነ ከዳኞችና ሽማግሌዎች እጅግ የሚፈራውና የሚከበረው በታላቅ ቁጣ በመነሳት አጠቃላይ የአካባቢውን ነዋሪዎች የሚያጠቃልል የእርግማን ንግግር በማድረግ ሕዝቡም እርግማኑን መልሶ እንዲለው ይጠይቃል። ከሚባሉት እርግማኖች ጥቂቶቹ የሚከተሉት ናቸው። ኩሳም ቀኒቾ ሾሞል አፎና፣ የአጋጣሚ በልጆችና በዘሮቼ ድረስ፣ ሞሃ ማጣሟሬ፣ አይቼ ደብቄ ከሆነ አይኔ ይጥፋ፣ ሰምቼ ሸሽጌ ከሆነ የኔ ጆሮ ይደንቁር የሚሉ ማላዎችን ይፈጽማሉ። ጉዳዩ ይህን ደረጃ ሲደርስ የአካባቢው ነዋሪዎች የስነ ልቦና ጫናውንና ስጋቱን ፈጽመው መቋቋም ስለሚያቅታቸው የሚያውቁትን ማንኛውም ነገር ይናዘዛሉ። በሕዝቡ መሃልም ጉዳዩ ካለ በግልጽ በሕዝቡ ፊት ወይም በሚስጥር ለሽማግሌዎች ብቻ በመንገር ራሱን ያጋልጣል። እርግማኑ ተፈርቶ በመጨረሻ ቢሆን ገዳዩ ራሱ ወይም ራሷ ወይም ማንኛውም ፍንጭ የሚያጋልጠው በሀዲያ ሴራና በሕዝቡ እምነት እርግማን የሚያስከትለው ጣጣ ለትውልድ የሚተላለፍ ነው ተብሎ ስለሚታመን ነው። ከዚህ በተጨማሪ በሀዲያ ሴራ እውነት በማጋለጥ ምክንያት ምንም አይነት ተከታይ ጫና እንዳይኖር ህብረተሰቡ ራሱ የሚከላከል ሲሆን ያየውን የሰማውን አደገኛ ወንጀል የሚያጋልጥ ግለሰብ እንደ ጀግናም ይቆጠራል። ከላይ የተጠቀሱት አጠቃላይ ጥረቶች ተደርገው እንኳን ተጠርጣሪውን ለመለየት ካልተቻለ የሀዲያ ሴራ የጠለቃ ጊዜ ይሰጣል። ጠለቃ
በአንዴ እስከ 6 ወር ሊዘልቅ በሚችል ጊዜ ሲሆን በምርመራና በስብሰባ ወቅት ሽማግሌዎች የሰጡት እርግማን ተጨባጭ ሥራ በመስራት ምልክት ያሳያል ተብሎ በሀዲያ ሥራ የሚጠበቅበት ወቅት ነው። በዚህ ወቅት ግድያ ፈጽመው በደበቁ ግለሰቦች ወይም ግድያው ሲፈጸም አይተው ወይም እንዴትና ማን እንደፈጸመው ሰምተው በሸሸጉ ሰዎች ሕይወት፣ ንብረትና ጤና ላይ ድንገተኛ አደገኛና ያልተጠበቀ ችግር ይደርሳል ተብሎ ይታመናል። ከዚህ በተጨማሪ በዚሁ በጠለቃ ወቅትም ጉዳዩን ለሽማግሌዎች በመንገር ማጋለጥ እንዲቻል ማንኛውም ከጉዳዩ ጋር ሊያያዙ የሚችሉ ምልክቶችና ማስረጃዎች በጥንቃቄ ክትትል ይደረግባቸዋል። በሀዲያ ሴራ በግጭት ምክንያት ሞት ሊከሰት ጉዳዩ ወዲያውኑ ከታወቀና በፍጹም ጉዳዩን ማወቅ ካልተቻለ ጉዳዩ እንዴት እንደሚያዝ ከላይ ለማየት ሞክረናል። ገዳይን በግልጽ ከማወቅና ፈጽሞ ካለመለየት በተጨማሪ ሌላ ሊከሰት የሚችለው ሁኔታ የሟች ቤተሰቦች የሚጠረጥሩት የግድያ ፈጻሚ መኖር ነው። በሀዲያ ሴራ መሰረት የሟች ቤተሰቦች የግድያ ወንጀል መፈጸሙን የሚጠረጥሩት ግለሰብ ወይም ቡድን ካለ ጉዳዩን ለሚመለከተው የሴራ መዋቅር በማቅረብ እንዲታይላቸው የመጠየቅ መብት አላቸው። በዚህ ወቅት ተጠርጣሪዎች እንዲጠሩ ተደርገው በግድያ መጠርጠራቸው ይነገራቸዋል። የሟች ቤተሰቦችም ለጥርጣሬያቸው ማረጋገጫ የሚሆኑ የሰውና ሌሎችም አይነት ማስረጃዎች ነቃሻ ለመዋቅሩ ሽማግሌዎች በማቅረብ ጉዳያቸውን ያስረዳሉ። ሽማግሌዎቹም የቀረበላችኑ ማንኛውም አይነት ማስረጃ በታላቅ ጥንቃቄ በመመርመርና በመተንተን ስህተት ያለበት ፍርድ እንዲያስተላልፍ ከፍተኛ ጥንቃቄ ያደርጋሉ። በመተንተን ስህተት ያለበት ፍርድ እንዳያስተላልፉ ከፍተኛ ጥንቃቄ ያደርጋሉ። የሚደረገውን ከፍተኛ ጥንቃቄ ለማገዝ ተበዳይና የተበዳይ ምስክሮች ወይም ነቃሻዎች እንዲሁም ተጠርጣሪ ማንኛውም የሚሰጡት ቃልና ሐሳብ እውነት ብቻ እንዲሆን በመሐላ ያረጋግጣሉ። የተገባውን መሐላና የቀረበውን ማስረጃና ምስክር በጥንቃቄ በመመርመር ሂደት ላይ ሁለቱም ቡድኖች በጉዳዩ ላይ ደጋግመው እንዲያስቡና በተቻለ መጠን ከሽማግሌዎች የመጨረሻ ውሳኔ በፊት እውነቱን እንዲያወጡ ይመከራሉ። በሂደቱ መጨረሻ የሴራ መዋቅሩ ሽማግሌዎች ገዳይ ወንጀሉን መፈጸሙን ካረጋገጡና ይህንንም ውሳኔያቸውን ካስታወቁ በኋላ ተጠርጣሪው ውሳኔውን ካልተቀበለ ገዳይ ወንጀሉን አለመፈጸሙንና ከደሙ ንጹሕ መሆኑን ለማረጋገጥ ጥቁር መውጋት የማንች ቀስማ የሚባል የሀዲያ ሴራ የመሐላ ስነስርዓት ይከናወናል። ለኤመች ቀሰማ ስነስርዓትም ጥቁር ውሻ ወይም ጥቁር በግ ይቀርባል። ስነ ስርዓቱን ለመፈጸም ሟችና የተጠርጣሪ የቅርብ ቤተሰቦች ከእያንዳንዳቸው 7 ሰዎችን ይዘው ሽማግሌዎቹ ወደ ቀጠሩት ቦታ እንዲመጡ ይደረጋል። ከዚያም በተጠርጣሪ ቤተሰቦች የቀረበውን ጥቁር በግ ወይም ውሻ በጦር ወግተው በመግደልና የመጨረሻውን መሐላ በመፈጸም ንጽህናቸውን ያረጋግጣሉ። ይህ ስነ ስርዓት እንደሚያመለክተው የነፍስ ማጥፋትን የመሳሰሉት ወንጀሎች በሀዲያ ሴራ መሰረት የአጠቃላይ ሕዝብና በተለይም የቅርብ ቤተሰብ የጋራ ኃላፊነት መሆናቸውን ነው። በተለይም ገዳይ የፈጸመውን ወንጀል ለጥንቃቄ እንኳን ሲል ከቅርብ ቤተሰቦች ለአንዱ ወይም ለማንኛውም ሰብ ሊናገር ይችላል ተብሎ ስለሚገመት ይህንን የይመቻ ቀሰማ መሐላ አጠቃላይ ቤተሰቡ ፈጽሞ ቤተሰቡ እንዳይጠፋ በማሰብ በጉዳዩ ላይ ዕውቀት ያለው ግለሰብ ጉዳዩን የማጋለጥ አጋጣሚውን ይፈጥራል። ከላይ የተጠቀሱትን አጠቃላይ ሂደቶች አልፎ ከመሐላው ጋር ተያይዘው ይከሰታሉ ተብለው የሚጠበቁትን አደገኛ ጉዳቶች በጥንቃቄ እንዲረዳ ከተደረገ በኋላ ተጠርጣሪውና 7ቱ የቅርብ ቤተሰብ ተወካዮች የይመቻ ቀሰማን ስነ ስርዓት ከፈጸሙ ከግድያ ወንጀል ጥርጣሬ ነፃ መሆናቸውን ያረጋግጣሉ። በሥነ ሥርዓቱ መጨረሻ በይመቻ ቀስማ ወቅት ተወግቶ የተገደለው ጥቁር በግ ወይም ውሻና እንስሳው የተገደለበት ጦር ተቃጥለው እንዲወገዱ ይደረጋል። ከዚህ ሥነ ሥርዓት በኋላም ገዳዩ ስላልተለየና የእርቅ ሥነ ሥርዓት ስላልተፈጸመ የጠለቃ ጊዜ በሽማግሌዎች ለ6 ወር ይታወጃል። በዚህም ጊዜ ማንኛውም በማህበረሰብ ውስጥ አደገኛ፣ አስደንጋጭና ድንገተኛ የሆኑ ከባድ የንብረትና የአካል ጉዳቶች ክትትል ይደረግባቸዋል።
ከዚህ ውጪ በማንኛውም መንገድ እውነተኛ የወንጀሉ ፈጻሚ እንዲጋለጥ ጥረቱ ይቀጥላል። የጢጉላ ስነ ስርዓት። የጢጉላ ስነ ስርዓት የሚፈጸመው በግጭት ወቅት የህይወት መጥፋት ወይም ሞት ተከስቶ ገዳይ ከታወቀ በኋላ ሁለቱ ወገኖች ለእርቅ ዝግጁ ሲሆኑ ነው። ስለዚህም ጢጉላ የጥል የበቀልና የጸጸት ስሜትን በማንጻት ወደ ሰላማዊና ጤናማ ግንኙነት የመመለስ ስነ ስርዓት ነው። በተለይም ገዳይ የወገኑን ደም በማፍሰሱ ከፍተኛ ኃጢአት እንደሰራ ስለሚቆጠር ይህ የተወገዘ ተግባር በሀዲያ ሴራ ሊነጻ የሚችለው በጢጉላ ነው ተብሎ ይታመናል። በመሆኑም የጢጉላ ስነ ስርዓት ለሟች ቤተሰቦችና በገዳይ እና ቤተሰቦች የስነ ልቦና ፈውስን ይሰጣል። ይህ የመጨረሻው የእርቅ ስነ ስርዓት እንዲፈጸም በሁለቱ ተጋጭ ወገኖች መካከል የነበረው አጠቃላይ ግንኙነት ተጠንቶ ያለፈና የተደበቀ ማንኛውም ወንጀል ካለ መፍታት ይጠበቅበታል። የሀዲያ ሴራ ሞትን የመሰለ ከባድ አደጋ በግጭት ወቅት ሲደርስ ለደረሰው ከባድ አደጋ ያጋለጠ የተደበቀና ያልተፈታ ሌላ ወንጀል በሟችም ሆነ በገዳይ ወገኖች በኩል ይኖራል ተብሎ ስለሚገመት የዚህ አይነት ሁኔታ መኖሩን ሁለቱም ወገኖች እንዲያጣሩ ያስገድዳል። የዚህ አይነቱ የሀዲያ ሴራ ልምምድ በግልጽ የተከሰተ ከፍተኛ አደጋን፣ በርካታ የተደበቁ ችግሮች እንዲጋለጡ እንደ ምክንያት የመጠቀምን መርህ በግልጽ ያሳያል። እንግዲህ በወቅቱ የተከሰተውን የሞት አደጋ እንደ ሰበብ በመጠቀም ያለፈና የተደበቀን የወንጀል ጉዳይ በማጣራትና በተገቢው መንገድ በመፍታት ለአዲሱ ስምምነትና እርቅ ተገቢውን መንገድ ለመክፈት የሟችና የገዳይ ቤተሰቦች ወደ ሃርጋኖ እንዲሄዱ ይደረጋሉ። የሃርጋኖ ትዕዛዝ ከተፈጸመና በወቅቱ በተከሰተው የሞት አደጋ የነበረውን አጠቃላይ ነባራዊ ሁኔታና እውነቱ ከታወቀ በኋላ ሁለቱም በግጭቱ የተሳተፉ ወገኖች በፍጹም ልብ ለእርቅ ዝግጅቱ ሲሆኑ ወደ ጢጎላ ስነ ስርዓት ማብራት ይቻላል። በሀዲያ ሴራ መሰረት የጢጎላ ስነ ስርዓት የሚፈጸመው በአካባቢው ባለው ወንዝ ዳር ነው። ምናልባትም ወንዝ የሚገኝበት ቦታ ከአካባቢው ነዋሪዎች መኖሪያ ሰፈር ርቀት ካለው በሰፈሩ አቅራቢያ በሚገኝ የተገለለና አስፈሪ ስፍራ ጫካ ወይንም ቁጥቋጦስ ስነ ስርዓቱ ሊፈጸም ይችላል። የወንዝ ዳርቻ ወይንም ሌላ የተገለለና አስፈሪ ስፍራ ለስነ ስርዓቱ መፈጸሚያ የሚመረጠው በግጭት ምክንያት በሁለቱ ወገኖች ላይ የገባውን የጸጸት የበቀልና የጥላቻ መንፈስ ለማባረር ነው። ለጢጉላ ስነ ስርዓት ማስፈጸሚያ የሚያስፈልገው አጠቃላይ ወጪ የሚሸፈነው በገዳይ ወገኖች ይሆናል። በዚህ መሰረት የገዳይ ወገኖች ለሟቹ ለቅሶና ቀብር ማስፈጸሚያ የወጣውን ወጪ ከመተካት ጀምሮ ለዕለቱ የጢጎላ ስነ ስርዓት የሚያስፈልጉ ጥቁር ወይም ኤመቻና ቡላ አጃራ በጎችን፣ ቡልኮ፣ ማር፣ መረቦ፣ ሌሎችን በእርቁ ፍጻሜ ለሚዘጋጀው ድግስ የሚያስፈልግ አጠቃላይ ወጪ ማዘጋጀትና ማቅረብ ይጠበቅባቸዋል። ስነ ስርዓቱንም ለመፈጸም ጉዳዩን የያዘው የሴራ መዋቅር ዳኞች፣ ዳኑዋ፣ የአካባቢ ታዋቂ ሽማግሌዎች፣ ገዳይና የሟች የቅርብ ምትክ የገዳይና የሟች የቅርብ ቤተሰቦች በንጋት ወደ ጢጎላ ስነ ስርዓት መፈጸሚያ ቦታ ይሄዳሉ። በዚህ ጊዜ ገዳይ ከሟች የቅርብ ቤተሰቦች ጋር ፊት ለፊት በሚገናኝበት ሰዓት ድንገት በስሜታዊነት ወደ እርቅ የሚደረገውን ጉዞ የሚያደናቅፍ አንዳች ነገር እንዳይፈጠር የሟች ቤተሰቦች በታዋቂ ሽማግሌዎች ምክር ይሰጣቸዋል። ገዳይ ወደ ጢጉላ ሲመጣ እጅግ መጸጸቱን ለመግለጽ ፀጉሩን ተላጭቶና ጭንቅላቱንና ፊቱን በጥቁር ልብስ ተሸፍኖ መሆን ይጠበቅበታል። የጢጉላ ስነ ስርዓት ሲጀመር የሟች ቤተሰቦች ገዳይ ያመጣውን ወየካ እንዲለብሱ ከተደረገ በኋላ ገዳይ ያቀረበውን ጥቁር በግ አርዶ ሆድ ዕቃውን በመተርተር ትንሹን አንጀት አውጥቶ እንዲያስቀር ተደርጎ የተቀረው የበግ አካል ወደ ወንዙ ወይም ወደ ጫካው ይጣላል። ከዚያም የታረደው የጥቁር በግ ትንሹ አንጀት አንደኛው ጫፍ በገዳይ ሌላኛው ጫፍ ደግሞ የሟች ወራሽ ወይም ምትክ ተብሎ በሚታሰበው ሰው እግር ላይ ይታሰራል። ይህ በሁለቱ ጫፍ በሁለቱም ሰዎች እግር ላይ የታሰረው ትንሹ አንጀት መሃሉ ላይ በፉጋ እንዲቆረጥ ይደረጋል። በዚህ ተግባር
በሁለቱ ወገኖች መካከል የተዛመተው የበቀልና የጥል መንፈስ እንደተቆረጠ ይቆጠራል። የአንጀት መቁረጥ ሥነ ሥርዓት ከተደረገ በኋላ ገዳይ ባጠገቡ ባለው ወንዝ ገላውን እንዲታጠብ በማድረግ ወንጀሉን ከፈጸመ ቀን ጀምሮ በሀዲያ ሕዝብ ዘንድ እንደ ኃጢአተኛ ተደርጎ ይቆጠር የነበረበት ዘመን ወይም ወቅት አብቅቶ ወደ ምሕረትና ንጽሕና ዘመን ይሸጋገራል። እነዚህ ከላይ የተጠቀሱ ሥነ ሥርዓቶች እየተፈጸሙ እያሉ ወደ ጢጉላ ሥነ ሥርዓት የታደሙ ሴቶች ወደ ስፍራው ተይዞ የተሄደውን ጥቁር ማር በውሃ በመበጥበጥ ውዱን ወይም በረከቱን እንጩታን በገዳይና በሟች ወራሽ ወይም ምትክ ይረጫሉ። በወንዝ ዳር የሚፈጸመው የጢጉላ ሥነ ሥርዓት የሚጠናቀቀው የጉዳዩ አስፈጻሚ የሆነው የሴራ መዋቅር መሪዎችና የአካባቢው ሽማግሌዎች የታረደውን በግ ደም በውሃ በመበረዝ እየረጩ ለሰላም ለእርቅና ለስርየት በሚያደርሱት ጸሎትና እሱን ተከትሎ በገዳይና በሟች ቤተሰቦች መካከል በሚደረግ የሰላምታ ልውውጥ ይሆናል። የሰላምታ ልውውጥና መሳሳሙ የጥልና የበቀል ዘመን አቅብቶ ሰላማዊ ግንኙነት ለመጀመር ዝግጁነት እንዳለ ያረጋግጣሉ። ከመንደር ወጣ ባለ ወንዝ ዳር ወይም ሌላ ቦታ ሲደረግ የነበረው ሥነ ሥርዓት ከተጠናቀቀ በኋላ ቀጣይ የጢጉላ ሥነ ሥርዓትን ለመፈጸም በስፍራው የነበሩት ሁሉም ተሳታፊዎች ጉዞአቸውን ወደ ሟች ቤተሰቦች መኖሪያ ቤት ያደርጋሉ። ወደ ሟች መኖሪያ ቤት ደጃፍ ሲደርሱ በቤቱ በራፍ ላይ ገዳይ ለወንጀሉ መፈጸሚያ የተጠቀመበት መሳሪያ ለምሳሌ ጦር እንዲጋደም ተደርጎ መሳሪያውን ገዳይ ዘሎ በማለፍ ወደ ቤት እንዲገባ ይደረጋል። ይህንን በማድረግ ደግሞ ተመሳሳይ ወንጀል እንደማይፈጽም ያረጋግጣል። ወደ ሟች ቤተሰብ መኖሪያ ቤት ከተደረሰ በኋላ ሁሉም ሰው ከራሳቸው ፀጉር ጀምረው ተከናንበው ጨለማ ወደ ሆነው ቤት ውስጥ ይገባሉ። እርቁ የሚፈጸምበት ቤት ጨለማ እንዲሆን በርና መስኮት ይዘጋል። ማንኛውም ብርሃን የሚሰጥ ነገር እንዲጠፋ ይደረጋል። ወደ ቤቱ የሚገቡ ሰዎችንም ማንም የሚያስተናግዳቸውና መቀመጫ የሚሰጣቸው አይኖርም። ይህ ታላቅ ጨለማ ከሞት አደጋ መከሰት ጀምሮ በሁለቱም ወገኖች መካከል የቆየውን ከባድ መለያየትና የጥላቻ ስሜትን ያንጸባርቃል። ጨለማው የወንጀሉን አስከፊነት ጭምር ያንጸባርቃል። በዚህ እጅግ ከባድ ጨለማና የጸጥታ ሁኔታ እርቁን የሚመሩት ዳናዎች በሁለቱ ተሳታፊ በሚሰማ ድምፅ የሚከተለውን ቅደም ተከተል ያለውን ጥያቄና መልስ በመለዋወጥ የእርቁን ሥነ ሥርዓት ያስፈጽማሉ። የእግዚአብሔር ብርሃን አያበራም ወይ? ይበራል። በዚህ ጊዜ ቤት ውስጥ መብራት ወዲያውኑ ይበራል። የገዳይ ወገኖችም እንደ ተከናነቡ መቀመጫ ፈልገው ይቀመጣሉ። ከዚህ ቀጥሎ ክንብንቡ አይወርድም ወይ? ይወርዳል። በዚህ ጊዜ የገዳይ ወገኖች የተሸፋፈኑትን ክንንብ አውርደው ተገልጠው ይቀመጣሉ። በገዳይና በሟች ቤተሰቦች መካከልም ባዶ ቦታ ይተዋል። ከዚህ በመቀጠል የሚከተለውን ጥያቄ ይጠየቃል። የእግዚአብሔር ሥርዓት አይፈጸምም ወይ? ይፈጸም። በዚህ ጊዜ ገዳይ ቡላ በግ እንዲያቀርብ ይታዘዛል። በጉንም በማረድ በሁሉም ተሳታፊዎች ላይ ደም ይረጫል። የበጉም ትንሹን አንጀት በማውጣት አንዱን ጫፍ በገዳይ ሌላኛውን ጫፍ ደግሞ በሟች ወራሽ ወይም ምትክ እግር ላይ በማሰር በዚህ ዙር ሽማግሌዎች መሃል ላይ አንጀቱን በመቁረጥ የእርቅ መንፈስ እንደሰፈነ ያረጋግጣሉ። ቀጥሎም ገዳይ ከተቀመጠበት በመነሳት በቤቱ መሃል በሁለቱ ወገኖች መካከል በተተወ ባዶ ቦታ ላይ ያመጣውን ስጦታ ይዞ ይቆማል። በሽማግሌዎች ትእዛዝም የመጣውን ስጦታ የሟችን አባት ጉልበትና የሟችን እናት ጡት በመሳም ይሰጣቸዋል። ከዚህም በመቀጠል ሽማግሌዎቹን ሁሉም ሰው ተነስቶ ተቃቅፎ ከልብ እንዲሳሳም በማድረግ እርቁን ያስፈጽማሉ። በእርቁና በመሳሳሙ መሃልም ሴቶች ያዘጋጁት እንጩታ በሁሉም ተሳታፊዎች ላይ በሽማግሌዎች አማካኝነት ይረጫል። በመጨረሻም ለእርቁ ሥነ ሥርዓት ታዳሚዎች ለአንድ ቀን ሙሉ የሚዘልቅ የድግስ ሥነ ሥርዓት ይኖራል። ገዳይ ከጢጉላ ሥነ ሥርዓት በኋላ የሟች ቤተሰብ አንድ አባልና የሟች ተተኪ ተብሎ ስለሚታሰብ ቀድሞ ሟች ለቤተሰብ ይሰጥ የነበረውን አገልግሎት አሁን በፍቅርና በቤተሰብነት ስሜት ይሰጣል። አብሮ መኖር፣ አብሮ መብላት፣ አብሮ መስራት የመሳሰሉ የእውነተኛ እርቅናና ሰላም መስፈንን የሚያረጋግጡ ግንኙነቶች በእጅጉ ይጠናከራሉ። በአጠቃላይ የጢጉላ ሥነ ሥርዓት 3
ዋና ዋና ደረጃዎችን ያቀፉ ስነ ስርዓት ነው። እነሱም ከሰፈር ወጣ ባለ ወንዝ ወይም የተገለለና አስፈሪ ጫካ ወይንም ቁጥቋጦ ውስጥ የሚፈጸም ስነ ስርዓት፣ 2 በሟች ቤት ውስጥ የሚፈጸም ስነ ስርዓትና እርቅና የሰላም ማውረድን አስመልክቶ የሚዘጋጅና ለአንድ ሙሉ ቀን የሚዘልቅ የግብዣና የአብሮነት ጊዜ ናቸው። ሳማ ወይም የዝሙት ወንጀል በሀዲያ ሴራ እንደ ከባድ ወንጀልና ኃጢአት ተደርገው ከሚቆጠሩ ነገሮች አንዱ ዝሙት መፈጸም ነው። በሀዲያ ብሔረሰብ የግብረ ሥጋ ግንኙነት የሚፈጸም በሀዲያ ሴራ ወይም በሌሎችም ተገቢ ተቋማት ዕውቅና የተሰጠው ጋብቻ በፈጸሙ ወንድና ሴት መካከል ብቻ ነው። ከዚህ ስርዓት ውጭ የሚፈጸም ማንኛውም የግብረ ሥጋ ግንኙነት እጅግ የተወገዘ ነው። በመሆኑም በምንም አይነት አጋጣሚ ከጋብቻ ውጭ ድንገት የግብረ ሥጋ ግንኙነት ተፈጽሞ ቢገኝ በሀዲያ ሴራ ጉዳዩ የሚታይበትና የተሰራው ኃጢአት የሚነጻበት ስርዓት አለው። ነገር ግን ክስተቱ እጅግ አስደንጋጭና አሳፋሪ በመሆኑና ሴራው ግልጽና የአካባቢውን ማህበረሰብ አሳታፊ በሆነ መንገድ ጉዳዩን ስለሚመለከተው የዝሙት ወንጀል ክስተት ድግግሞሽ እጅግ በጣም ዝቅተኛ ነው። ከጋብቻ በፊት የተፈጸመ የግብረ ሥጋ ግንኙነት ካለም የጋብቻ ዕለት መጋለጡና ከፍተኛ ችግር ማስከተሉ ስለማይቀር ወጣት ሴቶች ለክብረ ንጽህናቸው ከፍተኛ ጥንቃቄ ያደርጋሉ። ምንም እንኳን ከጋብቻ ውጭና ከጋብቻ በፊት ግብረ ሥጋ ግንኙነት መፈጸም እጅግ የተወገዘ ተግባር ቢሆንም ችግሩን ለመከላከል ትልቁን ድርሻ የሚወስደው በዚህ የሀዲያ ሴራ ስርዓት ላይ ወጣቶች በቂና ተገቢ ዕውቀት እንዲኖራቸው የተፈጠሩ ስህተቶችንና የተወሰዱ እርምጃዎች እንደ ምሳሌ በመጠቀም በተለያዩ አጋጣሚዎች ወጣቱን ግንዛቤ ያስጨብጣል። በመሆኑም ግንዛቤ የማስጨበጥን ኃላፊነት በመውሰድ ወጣት ወንዶችና ሴቶች ማንኛውንም ከወጣቶች የሚጠበቀውን ተሳትፎ አብረው እንዲያከናውኑ ይፈቀድላቸዋል። በዚህ ረገድ የወጣቶች ጌጃ ትልቅ ምሳሌ ሊሆን ይችላል። የወጣቶች ጌጃ በአንድ የዕድሜ ክልል ውስጥ ያሉ የአንድ አካባቢ ወጣቶች የጾታ ልዩነት ሳይኖር በህብረትና በደስታ ወላጆቻቸውን የማገዝ ኃላፊነት መውሰድን፣ አብሮ መስራትን፣ የሀዲያን ሴራና የመሳሰሉ ጉዳዮች የሚለማመዱበት የደቦ ስርዓት ነው። በጌጃ ማህበር ውስጥ ወጣት ወንዶችና ሴቶች ጾታን መሰረት ያደረገ ልዩነትን በማያንጸባርቅ ሁኔታ በማንኛውም ስራ በደስታና በጥሩ ስሜት ይሳተፋሉ። ለምሳሌ በማህበረሰቡ እንሰት መፋቅና ቆጮ ማዘጋጀት በዋናነት የሴት ሥራ ነው ተብሎ የሚታሰብ ቢሆንም ወጣት ወንዶች ከወጣት ሴቶች ጋር በመሆን በእንሰት መፋቅ ሥራ እየተሳተፉ እናቶቻቸውን ያግዛሉ። በሀዲያ ማህበረሰብ ውስጥ የእርሻ ሥራ በዋናነት የወንዶች ተግባር ነው ተብሎ የሚታሰብ ቢሆንም ወጣት ሴቶች ከኩያ ወንዶች ጋር በመሰረቱት ጌጃ አማካኝነት በሁሉም የእርሻ ሥራዎች ላይ ይሳተፋሉ። በቤተሰብና በማህበረሰብ ደረጃ የሚጠበቅባቸውን ዕለታዊ ኃላፊነት ከተወጡ በኋላ ምርታማና የተለያዩ የግል ችሎታዎችንና ጥበቦችን ለማሳደግ በሚያስችል መልኩ ከአመሻሽ ጀምሮ አብረው እንዲዝናኑ ይፈቀድላቸዋል። ለምሳሌ ወጣት ወንዶችና ሴቶች አብረው በሚዝናኑበት ጊዜ የዊጣ ኢቅማ ወይንም ምግራፊርማ ስራ ወይም ለቤት ዕቃ መስሪያ የሚውል ሰንደዶ ለቀማን ከማዝናናቱ ጋር አንድ ላይ ያስኬዳሉ። የዝላይ ስፖርትና ሌሎችም ጨዋታዎችን፣ ባህላዊ ዘፈንና ቃላዊ ግጥሞችን ወይም ሽርማንና የሙዚቃ መሳሪያ አጫዋትን የሚማሩት በዚህ በመዝናኛ ጊዜያቸው ነው። ወጣት ወንዶችና ሴቶች በሀዲያ ሴራ የተለያዩ አይነት ጓደኝነቶችን ይመሰርታሉ። ለምሳሌ ሳዎማ ለግርዘትና ለሰርግ ጊዜ የሚሆን ሚዜነትን፣ በለሴ ለንዲቾ፣ ወራድቾ ወይም የከንፈር ወዳጅ ይጠቀሳሉ። በዚህ ሁሉ አብሮ የመስራትና አብሮ የመዝናናት የግንኙነት ሂደት ውስጥ ከጋብቻ በፊት የሚደረግ ግብረ ሥጋ ግንኙነት የተከለከለ መሆኑን ለማሳየት በሀዲያ አፈ ታሪክ ታዋቂ ከሆኑትና ፈቃድንና ክልከላን ከሚያሳዩት አባባሎች ውስጥ የሚከተለውን ለአብነት መጥቀስ ይቻላል። ከእምብርት በላይ የሶሎና የጌቾ ነው፣ ከእምብርት በታች የዕድለኛው ነው። ከላይ ከተመለከተው አባባል መረዳት እንደሚቻለው ከጋብቻ በፊት የወጣት ሴትን በጨዋታና በመዝናኛ ወቅት መንካት የሚፈቀደው የአካል ክፍል ከእምብርት በላይ ያለው ብቻ ሲሆን መንካት የሚፈቀድለትን በዝምድና አረግ ከሱሉ ጀምሮ ወደ ላይ የሚገኝ ወጣት ወንድ ብቻ ነው።
ከእምብርት በታች ያለውን የአካል ክፍል ከጋብቻ በፊት በማንኛውም አጋጣሚ ማንም ወንድ እንዲነካ ያልተፈቀደለት ሲሆን በሴት ልጅ የሕይወት ዘመን ይህ የአካል ክፍል ዕድለኛ ሆኖ የሚያገባት ወንድ ብቻ እንዲነካው ይፈቀዳል። አንዲት ሴት ከባሏ ውጪ የግብረ ሥጋ ግንኙነት ፈጽማ ብትገኝ የሀዲያ ሴራ በሁለቱም ወንድና ሴት ተሳታፊዎች ላይ ከፍተኛ ቅጣት ይጥልባቸዋል። ከጋብቻ ውጭ ግብረ ሥጋ ግንኙነት የፈጸመው ወንድ የሀዲያን ሴራ በመጣሱና የሴትየዋን ባል በመበደሉ ለሴትየዋ ባልና ለሴራ አንድ ወይፈን፣ አንድ ብርድ ልብስና አንድ እንስራ ማር በማቅረብ ይቀጣል። በዚህ ተመሳሳይ ወንጀል የተሳተፈች ሚስት ኃጢአት ስለፈጸመች ቆሽሻለች ተብሎ ስለሚታሰብ በሀዲያ ሴራ የአርፈን አንሻ ስነ ስርዓት ይከናወናል። ከጋብቻ ውጭ ግብረ ሥጋ ግንኙነት ፈጽሞ የተገኘች ሚስት በባሏ ዘንድ እንደ ነፍሰ ገዳይ ስለምትታይ በጭራሽ በፊቱ መውጣትና መታየት ስለሌላት ቤቱን ጥላ ወደ ቤተሰቦቿ ትሰደዳለች። ከዚያም ጉዳዩን የሚመለከት ተገቢው የሴራ መዋቅር ሽማግሌዎችን በመያዝ ባልን ካረጋጉ በኋላ ምናልባት ከእርፈን እንሻ ስነ ስርዓት በፊት ወደ ቤቷ ብትመለስ እንኳን ከባሏ ጋር አብራ መተኛት ስለማይፈቀድላት ብቻዋን ቁርበት አንጥፋ መሬት ላይ ትተኛለች። አርፈን አንሻ በቀጥታ ትርጉሙ ቁርበት አጠባ፣ ሴቷ የባሏን መኝታ አቆሽሻለች ወይም አርክሳለች ተብሎ የሚፈጸም የማንጻት ስነ ስርዓት ነው። ለሥነ ሥርዓቱ ማስፈጸሚያ ሴቷ ከወላጅ ቤተሰቦቿ ዘንድ አንድ መልኩ የሚያምር ነጭ ኮርማና አንድ እንስራ ማር እንድታመጣ ይደረጋል። ሥነ ሥርዓቱም በሚፈጸምበት ዕለት ሴቷ በራሷ ቤት ድግስ እንድታዘጋጅ ይደረጋል። ከዚያም ያመጣችው ኮርማ ታርዶ በባልና በሚስት ላይ ደሙ ይረጫል። ሳማ ወይም ዝሙት በፈጸመችው ሚስት ጭንና ግንባሯ ላይ በተለየ ሁኔታ ደም ይቀባል። ይህ የሚደረገው ጥፋተኝነቷ እንዲታይ በመሆኑ ደሙን እንደተቀባች ሳትጣጠብ ታድራለች። በመጨረሻም በኮርማ ደም ነስታለች ተብሎ ስለሚታሰብ የሴራ ሽማግሌዎች መክረውና መርቀው የዚህ አይነት ነገር በማኅበረሰቡ ውስጥ ድጋሚ እንዳይከሰት አስጠንቅቀው ባልና ሚስት ወደ ቀድሞ ኑሯቸው እንዲመለሱ ያደርጋሉ። የውሳኔ አፈጻጸም ኢንፎርስመንት ዘዴዎች በማንኛውም ማኅበራዊ፣ ኢኮኖሚያዊ ወይንም በባህላዊ ጉዳይ የሀዲያ ሴራና ጉዳዩን እየተመለከተ ያለው የሴራ መዋቅር መሠረታዊ መርህ እውነትን ማውጣትና ፍትህን ማስፈን ነው። ከዚህም በተጨማሪ ማንኛውም ጉዳይ በሴራ መዋቅር በሚታይበት ጊዜ ባለ ጉዳይ ወይም የባለ ጉዳይ ወገን የሆነ ዳና በውሳኔ አሰጣጥ ስርዓቱ በቀጥታ ስለሚሳተፍ ሂደቱ እጅግ አሳታፊ ነው። በመሆኑም ማንኛውም የሥራ መዋቅር ውሳኔ በባለ ጉዳዮች ሙሉ ተሳትፎ ስምምነት የሚደረስ የሚሆንበት አጋጣሚ እጅግ ብዙ ነው። ከዚህም የተነሳ የሀዲያ ሴራ ውሳኔ ለማስፈጸም ብዙ ችግር አይገጥመውም። በሀዲያ ባህል ከአንድ የጉዳይ ባለቤቶች ውጪ አጠቃላይ የሀዲያ ሕዝብ ለሴራና ለውሳኔዎቹ የሚሰጠው ክብርና ታማኝነት ለአፈጻጸም ከፍተኛ እገዛ የሚያደርግ ማኅበራዊ ኃይል ነው። ነገር ግን በማንኛውም አጋጣሚ አንድ ሀዲያ የሆነ ግለሰብ ለሴራ ውሳኔ አልገዛም የሚል ከሆነ ዋነኛ የማስፈጸሚያ መሳሪያ ማኅበራዊና ባህላዊ የተለያየ መልክና ደረጃ ያላቸውን ጫናዎችንና ማዕቀቦችን መጣል ነው። እነዚህ ጫናዎችና ማዕቀቦች የውሳኔ አካልም የሚሆኑበት አጋጣሚዎች ይኖራሉ። የሴራን ውሳኔ ማስፈጸሚያ ከሆኑት ዘዴዎች ውስጥ በጣም የታወቁት የሚከተሉት ናቸው። ዱንቻ ይህን ውሳኔ አልቀበልም ያለውን እምቢተኛ በባህላዊ ስርዓት መርገም ነው። ቀላል በሆኑ ጉዳዮች ግለሰቦች በእንቢተኝነት የሚቀጥሉ ከሆነ የሀዲያን ሴራ የበላይነት ለማረጋገጥ ሽማግሌዎች በዱንቻ እምቢተኛውን ወደ ስርዓት እንዲመለስ ያስገድዳሉ። ምክንያቱም በሀዲያ ባህል ዱንቻ በተረጋሚው ላይ ከፍተኛ የሆነ የአምላክ ቁጣን በመቀስቀስ ከፍተኛ ችግር የመፍጠር ችሎታ አለው ተብሎ ስለሚታሰብ ነው። ዳምቡሳ በሀዲያ ሴራ ማንኛውም ሀዲያ ለፈጸመው ጥፋት ወይም ለቀረበበት ክስ ቀርቦ መልስ የመስጠት ግዴታ አለበት። ይህንን ሁኔታ በመቃወም ለማንኛውም የሥራ መዋቅር መሪዎች ተደጋጋሚ ጥሪ ምላሽ ለመስጠት እብሪተኛ የሆነ ግለሰብ ቢኖር ዳምቡሳ የውሳኔ ማስፈጸሚያ ሆኖ ሊያገለግል ይችላል።
ዳምቡሳ የሴራ ሽማግሌዎች በርካታ የተከበሩ እንግዶችን በመያዝ ወደ እምቢተኛው ግለሰብ ቤት በድንገት የሚያደርጉት ጉብኝትና እምቢተኛውን ግለሰብ ለእንግዶቹ የሚያደርገው ደረጃውን የጠበቀ ግብዣ ነው። እነዚህ በታላቅ ቁጣና የዱንቻ ወይም የእርግማን ዕቅድ የመጡ የሴራ ዳኞችና የተከበሩ እንግዶች ተቀምጠውባቸው የመጡትን ፈረሶችና በቅሎች ልጓማቸውን ሳይፈቱ በማሰር በእንቢተኛው ግለሰብ ደጃፍ ከዋናው ቤት በር ፊታቸውን በተቃራኒው በማዞር ወንበር ሳይጠብቁ መሬት ላይ በመቀመጥ ለከባድ እርግማን ይዘጋጃሉ። በዚህ ዝግጅት ወቅት ሽማግሌዎቹ ማንንም አያነጋግሩም ወይንም እርስ በርሳቸውም አይነጋገሩም። ማንኛውም ምግብ ወይም መጠጥ በቤቱ ባለቤት ቢቀርብላቸውም አይቀምሱም። በዚህ ሁኔታ ውስጥ የእርግማን ዕቅድ ሊቀየር የሚችለው የእንቢተኛው ግለሰብ ምንዳና ቀርቦ እምቢተኛው ስላደረሰው በደልና መጉላላት ይቅርታ በመጠየቅ ማንኛውንም የሽማግሌዎች ውሳኔ ለመቀበል ዝግጁ መሆኑን ሲያረጋግጥ ብቻ ነው። ከዚያም ተከስቶ የነበረውን ችግር በሰላማዊ መንገድ የሚፈታበት ሁኔታ እንዲመቻች ሽማግሌዎቹ ይጠየቃሉ። የእምቢተኛው ምኔ ግለሰቡ ለፈጠረው ችግርና መጉላላት ለሴራ ዳኞችና ለተከበሩ እንግዶች ቅጣት እንዲሆን አንድ በሬ፣ አንድ እንስራ ማርና ቅቤ ያቀርባል። በሬው ሞራ ይታረዳል። ስጋውም እዚያው በቀረበው ቅቤ ተሰርቶ ይበላል። ማሩንም በውሃ በመበጥበጥ ዲቃሳ ተዘጋጅቶ ይጠጣል። የቀረበውም ቅቤ በሽማግሌዎች እናት ስም ላይ ይቀባል። የቀረበውም ቅቤ በሽማግሌዎች አናት ላይ ይቀባል። በዚህም የሽማግሌዎች ቁጣ እንዲበርድ ይደረጋል። ለፈረሶችና በቅሎችም እህልና ሳር ይቀርብላቸዋል። አንድ ግለሰብ ለዳምቡሳ እንኳን እምቢተኛ ከሆነ እነዚህ ከላይ በተጠቀሰው ሁኔታ በግለሰቡ ግቢ ውስጥ የተቀመጡት ሽማግሌዎች በጣም የመረረ እርግማን በመፈጸም የግለሰቡን የግቢ በር በእሾክ በመዝጋት ወደ ቤታቸው ይመለሳሉ። ከዚያ ወደሚቀጥለው ከፍተኛ የሆነ የማስፈጸሚያ ዘዴ ሽማግሌዎች ይሸጋገራሉ። ያይማ ይህ ከማንኛውም ማኅበራዊና ባህላዊ ተሳትፎና ግንኙነት የማግለልና ማዕቀብ የመጣል ቅጣት ነው። በተለያዩ የውሳኔ ማስፈጸሚያ ስልቶች የሚደረጉ ሙከራዎች በአጠቃላይ ለሴራ እምቢተኛ የሆነውን ግለሰብ መመለስ ሲያቅታቸው በሀዲያ ሴራ የያይማ ቅጣት ይጣላል። ቅጣቱ እጅግ ከባድ በመሆኑ እምቢተኛውንና ቤተሰብ ለበርካታ ችግሮች የሚዳርግ በመሆኑ በሕዝብ ውስጥ እየኖሩ የስነ ልቦና ሰቀቀን በሚያስከትል ሁኔታ እንደ መታሰር ይቆጠራል። ይህ ውሳኔ የተላለፈበት ግለሰብ ለዕለት ከዕለት ኑሮ አስፈላጊ የሆኑና ከሌሎች የአካባቢ ማኅበረሰቦች ጋር በሚደረግ ግንኙነት ብቻ ውጤታማ ሊሆኑ በሚችሉ ጉዳዮች ላይ ግንኙነቱ ሙሉ በሙሉ እንዲቋረጥ ይደረጋል። ለምሳሌ እሳት መጫርን መከልከል፣ ምግብና ውሃ አብሮ መጠቀምን ማስቆም፣ ከብቶችና ልጆች ከሌሎች የአካባቢ ነዋሪዎች ከብቶችና ልጆች እንዳይቀላቀሉና እንዳይጫወቱ ማገድ፣ ገበያ እንዳይገዙም እንዳይሸጡም መከልከል፣ በለቅሶና በሰርግ ስነስርዓት እንዳይሳተፉ መከልከልና ለቅሶ ቢገጥማቸው አስክሬኑን ወስዶ ከመቅበር ውጪ ማንኛውም ግንኙነት አለማድረግና የመሳሰሉ በጣም ከባድ ጉዳዮችን ያጠቃልላል። ያይማ የሚያስከትለውን ጉዳት በመመልከት በሀዲያ ሕዝብ ዘንድ እንደ ሞት ቅጣት የሚቆጠርበት አጋጣሚ ይጠቀሳል። የያይማን ቅጣት የሚያስፈጽሙት የታችኞቹ የሴራ መዋቅሮች እርከኖች ናቸው። ያይማ ከፍተኛውን ጫናና ጉዳት የሚያደርሰው በሴቶች ላይ ነው። ምክንያቱም የዕለት ከዕለት የቤተሰብ ሕይወት ሴቶች እርስ በርሳቸው በሚያደርጓቸው ግንኙነቶች የተመሰረቱ በመሆናቸው ነው። ባል በፈጠረው ስህተትና ግትርነት ለተወሰነው የያይማ አፈጻጸም ተጨማሪ ጫና በባል ላይ ለማሳደር ሚስት ቤቷንና ልጆቿን ጥላ ወደ ቤተሰቦቿ ልትሄድ ትችላለች። የያይማን ማዕቀብ ለማስነሳት ዋነኛው ቅድመ ሁኔታ እምቢተኛው ግለሰብ ለሴራ ውሳኔ ዕውቅና መስጠትና በሽማግሌዎች ላይ ለፈጠረው መጉላላት ቅጣት ወይም ጉዝሞሆ ማቅረብ ነው። ለዋናው ጉዳይ የተበየነ ውሳኔ እንደተጠበቀ ሆኖ በሀዲያ ሴራና በአስፈጻሚዎቹ ላይ ላሳየው ንቀት ትልቅ በሬ ወይም ሞራ እና ማር በማቅረብ ያይማ እንዲነሳ መጠየቅ ይችላል። ሴቶችና የሀዲያ ሴራ
የሀዲያ ሴራ ለሴቶች የተለየ ክብር ያለው ሆኖ ለሴቶች ብቻ የሚሰሩ ከተለያዩ ማኅበራዊና ባህላዊ ጉዳዮች ጋር በተያያዙ አሰራሮች አሉት። ለሴቶች ብቻ የሚሰሩ አሰራሮች በጥቅሉ ሴት ልጅ በማኅበረሰብ ውስጥ ያላትን ሥልጣንና ይህንን ሥልጣን መቼና የት መጠቀም እንደምትችል በግልጽ ይደነግጋል። ምንም እንኳን የሀዲያ ሴራ በተለያዩ መዋቅሮች ምኔ፣ ነፈራ፣ ሞሎ፣ ሱሎ፣ ጌችና ጌራ የሥልጣን ቦታዎች ላይ ሴቶችን የማያሳትፍ ቢሆንም የሴቶች ውሳኔና ፍላጎት የማይጣስባቸው የራሳቸው የሆኑ አሰራሮች አሉት። ከነዚህም የሀዲያ ሴራ አሰራሮች ውስጥ ለንድስኮ፣ ለንድመቻ እና ኤፎቾ በዋናነት ይጠቀሳሉ። ለንድስኮ ይህ ሴቶች ከጋብቻ በኋላ የሚይዙትን ቀጭንና ለስላሳ በትርን ያመለክታል። በሀዲያ ሕዝብ ዘንድ ይህ ለሴት ልጅ የሚሰጥ በትረ ሥልጣንን ይወክላል። ሴት ልጅ በማንኛውም የተፋፋመ ግጭት ወቅት ለንድስኮ በተጋጩ ቡድኖች መካከል በማጋደም ከተማጸነች ማንም ግለሰብ በትሩን በመሻገር ለግጭት አይዳረግም። በዚህ ሁኔታ ግጭትን በማብረድ ለድርድርና ውይይት ምቹ ሁኔታን በመፍጠር ሴቶች በለንድስኮ ሥልጣናቸው ከፍተኛ አስተዋጽኦ ያበረክታሉ። ለንድመቻ ይህ የሀዲያ ሴራ ለሴት ልጅ የሚሰጠው ሥልጣን ሆኖ ሴቶች በተወለዱበት ጎሳ ውስጥ ብቻ የሚጠቀሙት ነው። በሀዲያ ባህል ለንዳ የሚለው ቃል በአንድ መልኩ ልጃገረዶችን ሲወክል፣ በሌላ በኩል ግን ሴቶችንና በሴቶች በኩል የሚመጣውን የደም ዝምድና ትውልድን በአጠቃላይ ያመለክታል። ለንድመቻ ከዚህ አንጻር ሴት ልጅ ካገባችን በኋላ በሥጋ ዘመዶቿ ላይ ያላትን መብትና ሥልጣን ያመለክታል። ለምሳሌ ሴት በሥጋ ዘመዶቿ መካከል ማንኛውም ችግርና ግጭት ቢከሰት በለንድመቻ ስም ለንድመቻ መገኖ በማለት የወገቧን መቀነት በመፍታት ከለመነች ልመና ወዲያውኑ ተቀባይነት በማግኘት ወደ መፍትሄ የማምራት ዕድል በጣም ከፍተኛ ነው። ከዚህ በተጨማሪ ለንድምቻ ሴት ልጅ ከሥጋ ዘመዶቿ በአቅማቸው ሲሰጧት የሚችሉትንና በወቅቱ ያስፈለጋትን ንብረት፣ እህል፣ እንስሳት፣ እንሰት ወዘተ የማግኘት መብትን ያጎናጽፋታል። በአጠቃላይ ለንድመቻ የሀዲያ ሴራ ሴት ልጅ የቤተሰቦቿን ንብረት የመውረስ መብት ስለሚነፍጋት እንደ ማካካሻ የሚሰጣት ሥልጣን ነው ተብሎ ስለሚታመን እጅግ ይከበራል። ኤፍቾ የሴቶችን መንፈሳዊ ሥልጣን የሚወክል ሆኖ ጥቅም ላይ የሚውለው ሴት ልጅ አግብታ በምትኖርበት የባሏ ዘመዶች ዘንድ ነው። ኤፍቾ የአንድ አካባቢ ሴቶች በመሰብሰብ በግጭት ወቅት ለባሎቻቸው ድልን የሚለምኑበት፣ በአካባቢያቸው ነውርና ያልተለመደ ነገር በሚከሰትበት ጊዜ ክስተቱን በማስመልከት የልመናና የማስወገድ ስነስርዓት የሚፈጽሙበትና አደገኛ የሚለምኑበት በአካባቢያቸው ነውርና ያልተለመደ ነገር በሚከሰትበት ጊዜ ክስተቱን በማስመልከት የልመናና የማስወገድ ስነስርዓት የሚፈጽሙበትና አደገኛ ድርቅ፣ ጎርፍ ወይም ሌላም የተፈጥሮ አደጋ ሲከሰት አምላክን የሚለምኑበት መንፈሳዊ ስልጣናቸው ነው። የኤፍቾ ስልጣንን በመጠቀም ሴቶች ከሚፈጽሟቸው ስነ ስርዓቶች ዋነኛው የዱፋ መቆጠር ዱፋ ጎደማ ስነ ስርዓት ሲሆን ይህ የሚከናወነው በጦርነት ወቅት የጠላት እግሮች እንዲሰናከሉና እንዲወድቁ በመመኘት ነው። በአጠቃላይ የሀዲያን ሕዝብ ባህላዊ የአስተዳደር መዋቅሮችና የግጭት አፈታት ስርዓታቸውን በመገምገም ጥላውን አማኑኤል 2009 ከ68-69 እንዳመለከተውና ነባራዊ ሁኔታም እንደሚያንጸባርቀው የሀዲያ ሕዝብ ባህላዊ የአስተዳደር መዋቅሮችና የግጭት አፈታት ስርዓት በጎሳ የተዋቀረ ሆኖ ከታች ወደ ላይ እየሰፋ በመሄድ አጠቃላይ የሀዲያን ሕዝብ የሚያቅፍ ይሆናል። ነገር ግን በአንድ ኩታ ገጠም አካባቢ መኖርና በተለይም የግጭት አወጋገድን ብቻ ነጥለው ካየን መንፈሳዊ ስልጣንንም ታሳቢ ያደረጉ አሰራሮች በተወሰነ ደረጃ እንደሚንጸባረቁ መረዳት ይቻላል። በተለይ በተመሳሳይ መልክዓ ምድራዊ አካባቢን ታሳቢ በማድረግ የተዋቀረው የነፈራ መዋቅር ለዚህ ጥሩ ማሳያ ሊሆን ይችላል። በክፍል 4 የሀዲያ ሴራ በሚል ያዘጋጀነውን ዝግጅት በዚህ እናጠናቅቃለን።
ላይክ፣ ሼር ያድርጉ። በቀጣይ ክፍል በክፍል 15 ሃይማኖት፣ በክፍል 16 በሀዲያ ሕዝብ ከልደት እስከ ሞት ያሉ ወጎች፣ በመጨረሻም በክፍል 17 ቃላዊ አርቶች፣ ጨዋታዎችና በባህላዊ የሚወሰዱ ምሳሌያዊ አነጋገሮች በሚል ርዕስ ዝግጅት አቅርበን መጽሐፉን እናጠናቅቃለን። ከእኛ ጋር ስለነበራችሁ እጅግ አድገን እናመሰግናለን።